قلتها مناسب أنا ولا معك سنين وزي يتحازو ويكا مسناي فاميلي ويتفضل عرفت كلنا نهمنا وهدت بجو هزبنا عبيك عبستت عدل تدكنا كان خعبت فلتت كانت يدلينا مرة من انت بكيسا نغلو تعقوف كتسكن كتك كسارة نعلوف ما انت بكيسا نغلو تعقوف بغلتو كله قصاته كمنا يدماته نغلو تترنا كتاتح بايتا ولدونا أما سنساته حلنا نكتو ሰላም በመላው ዓለም የምትገኙ ውድ ተከታታዮቻችን ይህ የማህፀን ፕሮግራም ነው። ለዛሬ ስለ ልጆች የስነ ልቦና ግንባታ ስለሚል አርዕስት እንወያያለን። ይህንን መደብ ደስ ብሏችሁ እንደምትከታተሉት ተስፋ እናደርጋለን። ያላችሁን አስተያየት ሆነ ጥያቄ በዚህ በታች በኮሜንት ስር በሚጻፈው የስልክ ቁጥር እየጻፋችሁ እንድትጠይቁ እየደወላችሁ በኢሞ በዋትስአፕ በቴሌግራም እየደወላችሁ አስተያየቶቻችሁንና ጥያቄዎቻችሁን እንድታቀርቡ እንጋብዛለን። ስለ ተከታተሉን አስቀድመን እናመሰግናለን። Thank you Samranti. Thank you Kristiye. እሺ የባለፈው የነበረው እሺ you're አርስታችን የነበረው ያለፈው ስለ ህፃኖች ስነ ልቦና ብለን በሰፊው ገልጸልን ነበርና ያሁን ደግሞ ያሱ የሚቀጥለው አርስት ነው እና ወዳንቺ እስከ ቅድስቲየ ብዙ ጊዜ ባለሻ በተለይ ስለ ህፃን ስነ ልቦና ብዙ አይገባንምና ስነ ህፃን ኮንፊደንስ በተለይ ሰልፍ ስቲም ስለ ልጃችን እንዴት ብለን ነው ከልጅነታቸው ማስተማር የምንችለው ወይ እሱን ሳያድጉስ ምን አይነት አዳልት ነው የሚሆን እስከ ያንን መልስልኝ። Thank you ሰላም የሁለታችሁም አመሰግናለሁ። ባለፈው ሳምንት በደንብ ተነጋግረን ነበረ። አንስተን የነበረው በዋናነት ፎከስ ያደረግናቸው ነገሮች ላይ ህፃናት ከእድገታቸው ማለት ከውልደታቸው እስከ አዳልት እስከሚሆኑበት ጊዜ ያለው ወቅት ላይ የቤተሰብ አስተዋጽኦ ስነ ልቦና ቀረጻ ላይ ምን ይመስላል፣ እንዴት ስነ ልቦናቸው ሊጎዳ ይችላል፣ ባህሪያቶችን ከወላጅ ጋር የሚኖረው ግንኙነት የልጅ ባህሪ ላይ ምን አይነት ተጽዕኖ ይፈጥራል ከሚለው አንፃር በደንብ ተነጋግረንበት ነበር። just እንዲሁ ጠቅለል አድርጎ ለማውራት ያህል ባለፈው ከተነጋገርነው ወላጆች ለልጆቻቸውን ጊዜ ሰጥተው በደንብ አብረዋቸው የሚያሳልፉት ጊዜ ስፔሻሊ ደግሞ ህፃን በሆኑበት ጊዜ በጣም early stage ላይ ባሉበት ጊዜ ላይ እናት ከልጇ ጋር የሚኖራት ግንኙነት ላይ ፍላጎታቸው በሰዓቱ መዋላቱ ለምሳሌ ህፃን ከተወለደ በኋላ እናቶች ጊዜ ጠብቀው መመገብ አለባቸው። ለምሳሌ ጡት ማጥባት አለ፣ በየሰዓቱ ተጠብቆ ነው ጧት የምታጠባው እናትና የልጆች ፍላጎት ዋናው መሰረታዊ በዛ ኤጅ ላይ ያ ነው። ላይክ ያለቅሳሉ፣ እናት ሄዳ ያንን መልስ ትሰጣለች፣ በጊዜው ትመግባቸዋለች፣ የሚያስፈልገውን ነገር ኮንፈርት መስጠት ነው። ላይክ መኝታቸውን ዳይፐር መቀየር አይነት ነገሮች ማለት ነውና በዛ ሰዓት ላይ እናት
ልጁ በፈለገ ሰዓት ላይ በሰዓቱ ተገኝታለች ወይ እንዴት አድርጋ ነው ልጇን የምትንከባከበው የምትመግበው ከሚለው አንፃር ያንን አይተን ነበር። እንዲሁ ለመጠቅለል ያህል ያው በጣም ወላጆች ከዛች ኤጅ ጀምሮ እስከ ልጆች እንደየእድሜያቸው በየአመቱ በየጊዜው እድገት ይለዋወጣል እና እስከዛ እስካለው ድረስ እና ያው አዳልት ኤጅ እስከሚደረስበት ባለው መሰረት የወላጅና የልጆች ግንኙነት የሚኖረው ተጽዕኖ አይተን ነበረ። ለምሳሌ አሁን ላይክ እናት ልጇ ሲያለቅስ ሄዳ ቶሎ የምትመግበው ልጅ ባለቀሰ ጊዜ ወዲያው እንዳለቀሰ ቶሎ ሄዳ አቅፏ አንስታ ምግቡን ስትሰጠው ቶሎ ነው መልስ የሰጠችው። የልጁ ፍላጎት ተሟላ ማለት ነው። ስትመግበው አለሁኝ እዚህ ነኝ አንተ ጋር ነኝ ብላ ማበበሏ፣ ማቀፏ፣ ወደ ራሷ ማስጠገቷ፣ ስትመግበው ፈገግ እያለች እንደዚህ አይኑን እያየች የምትሰጠው ቀረቤታ ለልጁ ሴኩር እንዲሆን ያደርገዋል። ላይክ በቃ ሴፍ ነኝ የሚለው ነገር ያለበት ቦታ ሴፍ እንደሆነ እንዲረጋጋ ያደርገዋል እና ከዛ ስቴጅ እያደገ ሴት ደግሞ ያው ከጡት በኋላ እያደጉ ይመጣሉ ልጆች እንደ እድገታቸው በሚያስፈልጋቸው ላይክ እናትም በዋናነት ከዛ ደግሞ አባት አለ። ያው እናት ብለን የምንለው እናት ያው ከጽንሰት ጀምሮ አለች፣ ጡት በማጥባት አለች። ብዙ ነገር ኮኔክሽናቸው በጣም ጥብቅ ነው። ከዛ ከአባት ጋር የሚኖረው ነው እና ልጆቹ በእድገታቸው ጊዜ አባትም እናትም ልጆቻቸው አጠገባቸው መሆናቸው እዚህ ጋር ፍቅር መስጠት ብለን ስንል ማቴሪያል ማሟላት ብቻ ሳይሆን ልጆቹ ጋር አብሮ መገኘት ስነ ልቦና ላይክ በኢሞሽናሊ ከልጆቹ ጋር አታች የመሆን ጉዳይ፣ ስሜታቸውን መረዳት፣ አብሮ ማውራት፣ አብሮ መጫወት፣ ማጫወቱ ካጠገባቸው ከልጆቹ እይታ አለመራቁ በራሱ የሚሰጣቸው ለልጆቹ የሚፈጥረው ተጽዕኖ አለ። ያ ምንድነው? ሴኩር እንዲሆኑ ያደርጋቸዋል። ሴኩር መሆኑ ማለት ልጆቹ ኮንፊደንስ ናቸው፣ ፍርሃት የለባቸውም፣ ልበ ሙሉነት እንዲኖራቸው ያደርጋል። ከዛ እያደጉ ሲሄዱ ደግሞ ከፍ እያሉ እንደየእድሜያቸው ሁልጊዜ አሉ እናትና አባት ልጆቻቸው ጋር አሉ። ላይክ ጡት በማጥባት ሂደት አልፎ ልጅ አድጎ ላይክ 5 ዓመት 6 ዓመት 7 ዓመት ሲሆኑ ደግሞ የልጆች ፍላጎት ይቀየራል። ላይክ ምግብ የመስጠት ጉዳይ ብቻ አይደለም። እናትና አባት ከልጆቹ ጋር ያላቸው ኤንጌጅመንት ምን ይመስላል የሚለው ቁጭ ብለው አብረው ከማውራቱ ጋር ልጆቻቸውን ታይም ሰጥተሽ ላይክ ከጠዋት እስከ ማታ ከቤት ወጥተሽ ስራ ውለሽ ማታ ልጅ በሚተኛበት ሰዓት መተሽ አንቺ ደክሞሽ ነው የምትመጪው ልጅሽን ሜቢ እሱም ሊተኛ በሚልበት ታይም ልትመጪ ትችያለሽ እና አቅፈሽ ስመሽ ይህንን ጊፍት ገዝቼ ልመጣው ብለሽ የሆነ ነገር ሰጥተሽው ቢሄድና አንቺ ከልጅሽ ጋር ረጅም ጊዜ ሰጥተሽው የተወሰነ ሰዓት አሳልፈሽ አብሮ ሲያወራ ሲጫወት አብሮ ስታወሪ ስትጫወቺ ስትይ ያለው ልዩነቱ በጣም ሰፊ ነው እና ያ ምንድነው ልጆችን ያረጋግጥላቸዋል። ላይክ ሴፍ በቃ ደህንነት እንዲሰማቸው ሙሉነት እንዲሰማቸው ያደርጋቸዋል እና ከዛ አንፃር በዚህ ሂደት ያደጉ ፍላጎታቸው ሲሞላ ፍላጎት ብለን ስንል ኢሞሽናል የሆነ ፍላጎትን ነው። ላይክ ሳይኮሎጂካል ላይክ መወደድን መፈቀርን ተቀባይነት የማግኘት ጉዳይ ያ ደግሞ በልጆች ላይ እንዴት ነው የሚገለጠው? ያው እንዳልነው ሲያለቅሱ ቶሎ ሄዶ ምን ሆነህ ነው ምን ተፈጠረ ሄዶ ማንሳት መጠየቅ መስማት ለልጆቹ ያ ሴኩር እንዲሆኑ ያደርጋቸዋል። በቃ አሉ እኔ ጋር የሚለውና እንደዛ ሆኖ ያደጉ ልጆች ያው እድሜያቸው በጨመረ ቁጥር ሁልጊዜ ኮንፊደንሳቸው እያደገ ይሄዳል። ሶሻል ላይፋቸው ላይ በጣም ከፍተኛ ሚና ይጫወታል። ላይ ከሰዎች ጋር መግባባት ችሎታቸው በጣም ሰፊ ነው የሚሆነው። ቶሎ ትምህርት ቤት ቢሄዱ ነጭናጫ አልቃሻ ልጅ አይሆኑም። ቶሎ ሄደው ጓደኝነት መመስረት ይችላሉ። ቶሎ ከልጆች ጋር መግባባት መጫወት ይችላሉ። ከትምህርት ቤት ውጭ ቢሆንም ሌላም ሰው ቢሆን ለነሱ ሁሉ ነገር አዲስ አይደል ላይክ በጣም ቀላል ነው የሚሆንላቸው። ፍርሃት ውስጣቸው የለም፣ ስጋት የለም። ሰዎችን የማመን ጉዳይ የሌሎችን ኢሞሽን የመረዳት ጉዳይ ይኖራቸዋል እና ይሄ ሞር ሴኩር እንዲሆን ያደርጋቸዋል። እያደጉ ሲሄዱ አዳልት ሲሆኑም ደግሞ ያ ባህሪ ይንጸባረቃል። ያው አዳልት ሲኮን የልጅነት ፎርሙን ይቀይራል እንጂ ተመሳሳይ ባህሪ ነው የምናንጸባርቀው። ለምሳሌ ሴኩር ሆኖ ያደገ ሰው
አንደኛ ሶሻል ላይፉ ሁልጊዜም ቀላል ነው የሚሆንላት ቶሎ ጓደኞችን ማበጀት በሚሄዱበት ቦታ ፍርሃት የለም ስጋት የለም ላይ ቁጥብነት ራሳቸውን የመደበቅ ስሜት አያሳስባቸውም ወይ እንደዚህ ቢሆንስ ብሎ መፍራት የለባቸውም ቶሎ ከሰዎች ይግባባሉ ቶሎ ይጫወታሉ ይቀርባሉ ለመጠየቅ ለማወቅ ፍላጎታቸው ሰፊ ነው ብዙ ጊዜ በህይወታቸው ስኬታማ ይሆናሉ ከዛ ደግሞ አለፍ ብሎ ሲከድ ደግሞ ላይክ ወደ ሮማንቲክ ሪሌሽንሺፕ ሲገቡ ሴኩር ስለሚሆኑ አይቸገሩም ላይክ በዛ ሪሌሽንሺፕ ውስጥ አብሯቸው ለሚኖረው ሰው ደስታን የመስጠት የመረዳት ጉዳይ የመተከባበር ጉዳይ ያንን የመሞጋገስ ጉዳይን ሊያሳዩ ይችላሉ በስራቸው ላይ በሚኖራቸው ጓደኞችን በሚፈጥሩበት ሁኔታ ስኬታማ ይሆናሉና ሁሉ ጊዜ የተሻለ ነገር ፍለጋ ነው ብዙ ጊዜ አድቬንቸረስ ነው የሚሆኑት እንደዚህ አይነት ሰዎች በተቃራኒው ደግሞ ያንን ያልተሟላላቸው ይሄን ያው ሳምንት ስለተነጋገርንበት መደጋገም እንዳይሆን ብዬ ነው ማሳጥረው ያልተሟላላቸው ደግሞ ኢንሴኩር ነው የሚሆኑት ያ ምንድነው አንድ ልጅ ሲያለቅስ እናቱ ሲወጣለ ሲተዋል የሚባል አባባል አለኛ ጋር ሲያለቅስ ወይም ደግሞ አልቅሶ ቢዚ ልትሆን ትችላለች በሰዓቱ ላይ ሄዳ ቶሎ ላትመገው ትችላለች ቶሎ አቅፋ ላታነሳው ትችላለችና ያ ልጆቹ ላይክ የመወደድ የመፈለግን ዋጋ የማግኘት ስሜትን እንዲያጡ ያደርጋቸዋል ወይም ደግሞ ግራ መጋባት እንዲኖርባቸው ያደርጋቸዋል ምክንያቱም የሁሉም ሰው ዓለም ማንነታችን ስብነታችን የሚፈጠረው ከልጅነታችን ቤተሰቦቻችን ከሚሰጡን ፍቅር እኛን የሚገነቡበት መንገድ ነው የሚወስነው አሁን ላይ ላለነው ባህሪያችን ላለው ስነ ምግባራችን ከሰው ጋር ላለን ነገር ኢቭን በህይወት ውስጥ ምኞታችንን የምናሳካበት ጉዳይ ፍላጎታችን ይሄንን ማድረግ እችላለሁ ይሄንን አልችልም ብለን የምንልበት ያለን የራሳችን ግንዛቤ የልጅነት ጊዜያችን ተጽዕኖ ነውና በዛ ሰዓት ላይ እናት ለልጇ ቶሎ ቀርባ አለሁልህ ብላ አንስታ አቅፋ የምትመግበውና አልቅሶ ልጁ በጣም ጮሁ ሄዳ ስታነሳው እኩል አይደለም ይኖሩ ስሜቱ ልጆች በጣም እንትን ይሆናሉ ኮንፊውዝድ ይሆናሉ መጀመሪያ ላይ በዛ ኤጅ ላይ አንዳንድ ጊዜ በጣም ሄዳው አልቅሰው ተርቦው ሊሆን ይችላል ፍላጎት ሳይሟላ ሌቶና ሄዳ አንስታ ስትመግበውም ብትሰጠው ልጁ ዝም ብሎ ያለቀሰ እንደው ሞር እየዋሰባቸው ይሄዳሉ ለቅሷቸው ያ ምንድነው ብስጭት ላይክ አንገር እንዲፈጠር ያደርጋል ውስጣቸውና ልክ ፐኒሽ እንደማድረግ እናታቸውን ለዘግይተሽብኛል አልደረስሽም የሚለውን ነገር እንደ ቅጣት አድርገው በዛ ይሄዳሉና ያ ሲደጋገም ልጆች ላይ ልጆቹ እልህኞች እንዲሆኑ የተዘበራረቀ ስሜት እንዲኖራቸው ላይክ ሙዲ የሆነ ባህሪ እንዲኖራቸው ያደርጋልና ይሄ ሲቆይ ደግሞ ያደጉ ሲመጣ ጓደኞቹ ሲይዙ ከጓደኞቻቸው ጋር የሚኖራቸው ግንኙነት በጣም የተዘበራረቀ ይሆንባቸዋል ላይክ በጣም አታች ለመሆን ግራ ይጋባሉ ፍርሃት ይኖርባቸዋል ጓደኞች ሊቀበሉኝ ይችላሉ ሊወዱኝ ይችላሉ የሚለው ነገር ስጋት እንዲፈጠርባቸው ያደርጋል ያው ያደገ ሴት ደግሞ አዳልት ስንሆንም እንደዛው ብዙ ጊዜ በዛ ሁኔታ ላይ ያደጉ ሰዎች ብዙ ጊዜ ሲናገሩ ሰምተሽ ከሆነ ሰላምዬ እኔ ከሰው ጋር ስቀላቀል ብዙ ምቾት አይሰማኝም ብቻዬን ሰውን ኢንጆይ ያደርጋለሁ ብቻዬን ስሆን እንደዚህ ሆናለሁ የሚል አባባሎች አሉ አንዳንድ ሰዎች ከሌሎች ጋር ስመጣ ብዙ ሰው አጠገቤ ሲኖር ምቾት አጣለሁኝ ያጨናንቀኛል የኔን ፕራይቬት እኔን ኢንቬድ ያደርጉ ይመስለኛል የሚል አስተያየት ይሰጣሉ ያ ምንድነው ከዛ የመነጨ ነው ምክንያቱም ኮምፈርት ያጣሉ ሰው አጠገባቸው ሲኖር ትረስት የማድረግ ጉዳይ ነው ላይክ እምነት አይኖራቸውም ይሄ ትክክለኛ አቀራረብ ነው ይሄ ሰው ትክክለኛ ውዶኝ ነው ላይክ ያንን ጥያቄ ውስጥ ስለሚፈጥርባቸው ምቾት ስለሚያጡ ያ ምቾት የማጣስ ጉዳይ ደግሞ ምንድነው ራሳቸውን ከዛ ውስጥ አይሶሌት አድርገው ለብቻ የራሳቸውን ስፔስ ፈልገው በራሳቸው እንዲቆዩ ያደርጋቸዋል ይሄ አንድም የኮንፊደንስ ጉዳይ ይሆናል ሰልፍ ስቲም ሊሆን ይችላል ራሳቸውን የሚያዩበት ሁኔታ ሌሎቹ ደግሞ ሙሉ ለሙሉ አቮይድ ያደርጋሉ ምንም ሶሻል ኢንተራክሽን የሚባለው ነገር አይኖራቸውም ብዙ ጊዜ ብቻቸውን ያሳልፋሉ ስፔሻሊ ልጆች በተለይ ኤሌመንተሪ ተማሪዎችን አይተሽ ከሆነ ከልጆች ጋር መጫወት አይፈልጉም ላይክ የሚጫወቱበት ቶይ ሊኖራቸው ይችላል አብሮ ሼር አድርገው የሚጫወቱበት ሲኖር ያንን አብሮ መጫወት አይፈልጉም መቀላቀል አይፈልጉም ወይ ዳር ላይ ቆመው ማየት ነው የሚፈልጉት ኦር ደግሞ ሄደው የሚጫወቱትን ልጆች መረበሽ መምታት ወይ መንጠቅ እና የሆነ ኔጌቲቭ የሆነ ባህሪ ነው ብዙ ጊዜ የሚያንጸባርቁትና ሲቆጧቸው እልህኞች ይሆናሉ በቁጣ ነው የሚመልሱት በጩኸት ላይክ
በጣም ስክሪም የማድረግ የፊት ገለጻቸው አንዳንዶቹ ለመሟታት የሚፈልጉ አሉና ይሄ ኮንፊደንስ የሰልፍ ስቲም እና አልወደድም ይሄ ሪጀክሽን የሚባለው ነገር ማለት ሪጀክት የመደረግ ያ ስሜት ስላለ ያኛው ሰው ይቀበለኛል ይወደኛል ሊያቀርቡኝ ነው የሚለው ነገር ስለሌለ ዲፌንሲቭ ይሆኑና ባህሪያቸው ያንን ያንጸባርቃል እና ይሄ ምንድነው ራሳቸውን ለመከላከል የሚያደርጉት ነው ውስጥ ያለውን ትግል ውስጥ የሚሰማቸውን ስሜት ለመከላከል ነው እንደዚህ አይነት ባህሪ ብዙ ጊዜ የሚያንጸባርቁት እና ስናድግም ያንን ባህሪ ነው የምናሳየው ብዙ ጊዜ ላይክ ትልቅ ሲሆኑ አዳልት በሆኑ ጊዜ ደግሞ ብዙዎቹ ብዙ ጓደኞች ይኖራቸዋል በጓደኞቻቸው ተከበው እዛ ቦታ ላይ በጣም ፖፑላር ሆነው የተለየ ነገር ወጣ ያለ ነገር አሳይተው ሁሉ ሰው አቴንሽኑ እነሱ ላይ ትኩረት እንዲሰጥ እንደዚህ ያደረገው ወይም እንደዚህ ናት እንዲባልላቸው እሱ ሁሉ ጊዜ ጎበዝ ነው እኔ በልጭ የሆነ ፍክክር አለባቸው ሁሌ ከሌላ ሰው በልጦ መታየት ይፈልጋሉ ያ ምንድነው ውስጣቸው ያለ ነገር ያንን ካላደረጉ ሌላ ሰው አክሴፕት የሚያደርጋቸው አይመስላቸውም ስለዚህ ሁሉ ጊዜ ጥረታቸው ሁሉ ጊዜ ከውስጣቸው ያለው ሙግት እንዴት አድርጌ በልጭ ልታይ እንዴት አድርጌ ከሌላ ሰው የተሻለ ሆኜ ልታይ እንዴት አድርጌ ሌላ ሰው አቴንሽኑ ወደኔ ይምጣ እንደዛ ካላረኩኝ ሰው ይወደኛል ሰው ይቀበለኛል ያከብረኛል የሚለው ነገር አይኖራቸውም ሪስፖንሲቢሊቲ ብዙ ጊዜ የመውሰድ እንትን የላቸውም እምነት የላቸውም ውስጣቸው ችግር ሊኖር ይችላል አዋቂ ስትሆኚ ብዙ ጊዜ ህይወት ውስጥ ብዙ ቻሌንጅ የሚያደርጉ ነገሮች ይኖራሉና እንደዚህ አይነት ነገሮች ሲኖሩ ወጥተው ለሌላ ሰው ሼር ለማድረግ አይፈልጉም ያ ሰው አንደኛ ወይ ጀጅ ይደረጋሉ ያ ሰው አሁን ብነግረው ስሜቱ ይቀየራል ለኔ ያለው ግምት እንደዚህ ይሆናል የሚያከብረኝ ሰው ጥሩ እንደዚህ የሚገምተኝ ሰው ይሄንን ሲያቀብኝ በቃ እኔ ዋጋ የለኝም ማለት ነው ይበለጠ ብሎ ፍርሃት ስለሚኖርባቸው ብዙ ጊዜ ኦፕን አይደሉም እነኚህ ባህሪያቶች ሁሉ ጊዜ እንጠባረቃሉና ብዙ ጊዜ የሚፈጠረው ላይክ አዳልት ሆነን ሳይሆን የልጅነት ጊዜ ልምዳችን ነው ሳምንት ይሄንን ነው ብዙ የተነጋገርነው ስለዚህ ያው ዛሬም ደጋግመን እንትን እንዳይሆንብን ማለት ነው ከዚህ ጋር ያይዘን ያው ይሄንን ከከለስን በኋላ ኖርማሊ የስነ ልቦና ቀረጻ ብለን ስንል እናትና አባት ከልጃቸው ጋር ያላቸው ግንኙነት ሁሉ ጊዜ አብሮ አጠገብ መጫወት አብሮ ማውራት ብቻ አይደለም ሌሎችም አስተዋጽኦ የሚያደርጉ ነገሮች አሉ ስነ ልቦና ቀረጻ ላይ ግን በቀዳሚነት የእናትና አባት መሰረታዊ ነው ላይክ ፋውንዴሽኑ ያለው እዛ ጋር ነው እናትና አባት ለልጆቻቸው ፍቅር ሲሰጡ አብረው ጊዜ ሲያሳልፉ ልጆቻቸውን እዛ ቦታ ላይ ተገኝተው ላይክ ስሜታቸውን ሲጋሩ ውስጣቸውን ማዳመጥ ሲችሉ ልጆቹ ሴኩር ይሆናሉ ያ ማለት ምንድነው ለልጅ ውድ የሆነ ነገር ዕቃ ገዝቼ ስለሰጣሁት የተለየ ሌላ ልጅ ከለበሰው ልብስ የተለየ ልብስ ስላለበስኩት የተለየ ምግብ ስለመገብኩት የተለየ ቦታ ስለወሰድኩት አይደለም ከልጃችን ጋር የምናሳልፈው ኳሊቲ የሆነ ታይም ነው አብረን ቁጭ ብለን እንደ ፋሚሊ ሆነን ሁሉ ጊዜ ልጅ ሲወጣ ሲገባ እናት አባት ቤት ውስጥ የሚያይ ከሆነ ብዙ ጊዜ አብረው ሲሆኑ ልጆች ኮንፊደንስ አላቸው ብዙ ጊዜ እቤት ነሽ የለሽ የሚለው ጥያቄ ውስጥ እንኳን አይገባም ያንን ያላዩ ልጆች ደግሞ ሁሉ ጊዜ እቤት ነሽ አይደለሽ የሚለው ጥያቄ እንኳን ቼክ የማድረግ ጉዳይ ብዙ ጊዜ እንደዚህ አይነት ልጆች ላይ ነው ያለው ለምሳሌ ሁሉ ነገር አሟልተው በጣም ቢዚ የሆነ ላይፍ ይኖራቸዋል ወላጆች ስራ ሊሆን ይችላል በጣም ቢዚ ሆነው ልጆቻቸውን በጣም ትንሽ ሰዓት የሚያዩ ሲሆን ሁሉ ጊዜ እነዛ ልጆች ስታይ በጣም ዲስፕሬስ ናቸው ማሚ ዛሬ ቤት ነሽ ማሚ እንደዚህ ሆኖ ብዙ ያንን ነገር ፍላጎት አላቸው ለምንድነው ለልጆቹ ያ ነው በቃ አስፈላጊ ነገር ያ ነገር መግደሉ ልጆቹ የበታችነት እንዲሰማቸው ውጪ ላይ ሲወጡ ከሌሎቹ ልጆች እኩል እንደሆኑ እንዳይሰማቸው ምክንያት ያደርጋል ከዛ ጋር ተያያዥነት ያ ነገር ሲጎል ነው ባህሪያቸው ሊቀየር የሚችለው ምክንያቱም ሰው ለራሱ የሚሰማው ስሜቱ እየወረደ ሲሆን በተለይ በልጆች ላይ የሚታየው ሙሉነት ሳይሰማቸው ልጆች የሚወደዱ ካልመሰላቸው ተቀባይነት እንደሌላቸው ሲያውቁ ያንን ለማድረግ በጣም ጥረት ያደርጋሉ የተለያየ ነገር መፍጠር ይፈልጋሉ እንደየአቅማቸው እንዳሉበት ሁኔታ እንዴት አድርጌ የዛን ሰው አቴንሽን ልሳብ እንዴት አድርጌ ያ ሰው እንዲወደኝ ላድርግ እንዴት ጎበዝ ልባል እንዴት ጥሩ ልባል የሚለው ነገር ላይ ሁሉ ጊዜ ጊዜያቸውን እዛ ላይ ነው የሚያሳልፉት ልክ አዳልት ስንሆንም እንደዛ አሁን አዳልት ስንሆን ብዙ ጊዜ አፕሩቭ የምንደረግበት ነገር ላይ ነው በጣም የምንሰራው ስራችን ላይ ሊሆን ይችላል እንዴት አለቃዬን ላስደስተውና አለቃዬ እንዲያመሰግነኝ እንዴት አድርጌ ስራ ቦታ ያሉ ሰዎችን በልጬ እኔ ከነሱ በልጬ ተፎካካሪ ሆኜ ልታይ እንዴት አድርጌ ያንን ለማሟላት ነው የምንታገለው እንጂ
እኔ ኮምፈርት ሰጥቶኛል ወይ አሁን ይሄንን ስለሰራው እንዴት አድርጌ ሌላ ነገር ላድርግ እንዴት ክሬቲቭ የመሆን ነገር ብዙ ጊዜ አይታይም በዙሪያችን ያለውን ሰው እንዴት ኮምፒቲቲቭ እንሆናለን ያለውን አቅራቢያችን ላለው ነገር ላይ ብቻ ነው እንትናችን አቴንሽናችን ፎከሳችን ጊዜያችንን የምናጠፋው ስሜታችንን ሁሉ እዛ ላይ የምናደርገው ከዛ ጋር የተያዘ ነው ከዛ ተጨማሪ ላይክ በሰዓቱ ከመገኘት አንፃር ያው ልጆች ደግሞ በስሜት ስትቀርቢያቸው ምን ያህል ጊዜ አብረሽ ታሳልፊያለሽ ምን ያህል ደግሞ ኢሞሽናሊ ለነሱ ኢንቨስት አድርገሻል አብረሽ ተቀምጠሽ ከልጆችሽ ጋር ታወሪያለሽ ወይ አብረሽ ከልጆችሽ ጋር ትወያያለሽ ወይ ታዳምጫቸዋለሽ ወይ ለሚሰሩት ስራ እውቅና ትሰጪላቸዋለሽ ወይ አክኖሌጅመንት በጣም አስፈላጊ ነው ለልጆች ብቻ ሳይሆን ለኛ እኛ አሁን በዚህ እድሜያችን አንድ ነገር ሰርተን ኢቭን በፋሚሊሽ ውስጥ ልጅሽ ይኖራል ባልሽ ይኖራል እና የሆነ ነገር አድርገሽ ውጪ ሊሆን ይችላል ስራሽ ቦታ ላይ የሆነ አፕሪሺዬሽን ብታገኝ የሆነ ፕሮሞሽን ብታገኝ ምንድነው ቸኩለሽ ቤትሽ መተሽ ነግረሻቸው ዋው እንዳቴ ጎበዝ ባልሽ በጣም አይም ፕራውድ ኦፍ ሲሉሽ የሚሰጥሽ ስሜት አለ ለልጆች ልክ እንደዛ ነው ልክኛ አሁን በዚህ እድሜያችን እንደሚሰማን በልጅ እድሜ ያለው ስሜት ልክ እንደዛ ነው ትምህርት ቤት ደርሶ ሲመጣ ለወላጆቹ እስከሚነግራቸው ትምህርት ቤት ሄዶ ጓደኛው ወድቆ ተማሪ ቢስቅበት ያንን መጥቶ ለወላጆቹ መንገር ይፈልጋል ልጅ ለኛ በጣም ሲሊ ብለን የምንላቸው ነገሮች ቦታ ማንሰጣቸው ነገሮች ለልጆች በጣም ትልቅ ነው እንደ እድሜያቸው ሁሉም ነገር ቦታ አለው ምክንያቱም ልጆች ዓለማቸው የት ነው ያለው ከኩዮቻቸው ጋር ነው ላይክ ዓለምን የሚያዩበት ህይወትን የሚያዩበት ከኩዮቻቸው እንደ እድሜያቸው አብሮ እንደሚውሉበት ስለሆነ ራሳቸውን የሚመዝኑት ሙሉ እንደሆኑ ኮንፊደንሳቸውን ችሎታቸውን ያላቸውን ተቀባይነት የሚያዩት ከኩዮቻቸው ጋር ነው ያ ደግሞ ከቤታቸው ይወጣል ለቤታቸው ያደጉበት ነገር ከዛ ያንን ይዘውታው ከጓደኞቻቸው ጋር ያንን አምጥተው ደግሞ ለነሱ ያንን ትልቅ ነገር አምጥተው ደግሞ ለወላጅ ሲሰጡ ወላጅ ያንን ቦታ ሰጥቶ ሲያዳምጣቸው ሲሰማቸው ለልጆቹ ያ ኮንፈርሜሽን ነው ደስተኛ እንዲሆኑ ልበ ሙሉ እንዲሆኑ ታታሪ እንዲሆኑ ፍላጎታ ራሳቸው ላይ ብዙ ኢንቨስት እንዲያደርጉ ያደርጋቸዋል የሌላ ሰው አቴንሽን ለመሳብ ሳይሆን ራሳቸው ላይ እና ያንን ነው ስነ ልቦና ብለን የምንለው ለዛሬ ያው ጥያቄዎች አሉ ይመስለኛል ሰላምዬ ከአጠቃላይ ይሄንን ስንለው ሰፊ ስለሆነ ባለፈውም ስላወራንበት እንዳንደጋግመው ከጥያቄዎቻችን ጋር አንድ ላይ ያያያዝን እንሂድ ድምጽሽ ሚዩት ነው ሰላምዬ ሳምራይት እዚህ ላይ የምትይው ነገር ካለ እስከ ስለልቦና ወይ አንቺ ባንቺ እንደሚገባሽ ስለልቦና ሲባል እሺ ያው ቀጣዩ ጥያቄ የሚለው እንደሆነ ልጆች ከወላጆቻቸው ጋር የሚኖራቸው ግንኙነት እንዴት መሆን አለበት ለምሳሌ ባለፈው ፕሮግራም ለልጆች ፍቅር መስጠትና ማድነቅ አስፈላጊነቱ ተወያይተን ነበር አይደል እና እሱ ከዚህ አንፃር ስነ ልቦናቸውን ስናንጽ ስነ ምግባራቸውን አብረን እናንጻለን የሚል ነው ይሄን አብረን እንዴት መገንባት እንችላለን ስነ ልቦናውንና ስነ ምግባሩን እንዴት አብረን ማነጽ እንችላለን የሚል ነው ጥያቄው ለኔ አሁን ከባለፈው ፖይንት ማለት ነው ፍቅር መስጠት አድናቆት በጣም ትልቅ አስተዋጽኦ ያለው ነው እና እኔ ፍቅርን እንዴት ነው የምገልጸው ኢሞሽናል አታችመንት ነው ፍቅር ኢሞሽናል አታችመንት የምንፈጥርበት ድልድይ ወይ ብሪጅ ነው እና ይሄ ነገር ስሩ ታይም ማለት ናቹራሊ እናት መሆን ማለት ይሄ ነገር ናቹራሊ ፍሎ የሚያደግ ነገር ነው በትክክል ካስተዋልንበት ከመጀመሪያ ከጽንስ ጀምሮ መውለድ ማጥባት ብሎ ስቴጅ በስቴጅ ሲቀጥል ይሄ የብሪጅ ነገር እየታነጸና እንትን እየዳበረ ይመጣል እና ፍቅር እንደ ግራቪቲ ነው ለህፃን ልጅ ምክንያቱም መጀመሪያ የሚያውቀው ዓለም የወላጆቹን ዓለም ማለት እነሱ ናቸው እንትኖቹ የመጀመሪያ የሚያያቸው ፊት ጸባይ ሁሉ ነገር ከወላጆቹ ነው የሚጀምረው ከእናቱ በተለይ ከእናቱ ጋር ማለት ነው እና ይሄ ግራቪቲ እናት ሳይኮሎጂ ስነ ልቦና ብቻ ሳይሆን የሷን መንገድም ወይ የወላጆቹን መንገድ የሚከተል ይሆናል
አሁን ማነር ስንል ስነ ምግባር ማለት ወይ ማነር ስንል ደግሞ ስነ ልቦና ምናልባት ከስሜት ጋር ከአስተሳሰብ ጋር ከአቲቲዩድ ከፐርስፔክቲቭ ጋር የሚገናኝ ሊሆን ይችላል። ስነ ምግባር ደግሞ እንዴት አድርገህ እንትን ማለት ትችላለህ ሶሻል ላይፍ ጋር የተስተካከለ ህይወት እንዲኖር ዲሲፕሊን ሆነ እንዴት አድርጎ ልጅን ማሳደግ እንደሚቻል ራሱን የማይጎዳ በአካባቢው አንፃር ከቤተሰቡ ጋር ተግባብቶ ከማህበራዊ ህይወቱ ጋር እንደዚህ አይነት በጥሩ ስነ ምግባር የሚያድግ ልጅ እንዴት መፍጠር ይቻላል ነው። እና የመጀመሪያው ፍቅር ስንል ኢሞሽናል አታችመንት መስጠት ነው፣ ጊዜ መስጠት ነው። ፍቅር ደግሞ ጊዜ መስጠት ነው። እንትን የሚለው ጊዜ ልጆች ጋር ጊዜ ስታሳልፍ ዝም ብለህ ቁጭ ማለት ሳይሆን እየተወያየ የሆነ ነገር በቃ የእነሱን ፍላጎት እያየህ እያሟላ እያነበብካቸው ምን ፈልገው ነው የሆነ ነገር ጸባይ ሲያሳዩ ህፃናት ሆነው እንኳን በጣም መናገር በማይችሉበት ጊዜ አለ በቃ የሚያሳዩ ነገር አለ። ያንን ነገር መረዳት ምን ፈልገው ነው አሁን ቅድስት እንዳለችው ማለት ነው። ምን ፈልጎ ነው ልጁ የሚያለቅሰው፣ በምን ሰዓት ላይ ነው እንደዚህ አይነት ጸባይ የሚያሳየው። ይህንን ነገር እየተረዳን ሪስፖንድ ስናደርግ ይሄ ፍቅር የሚባለው ነገር እየዳበረ ይሄዳል። ይሄ ብሪጁ በጣም እየጠነከረና እንትን እያለ ይሄዳል ማለት ነው። እና ልጆችን በመረዳት ጊዜ በመስጠት ይሄ ፍቅር ማለት እንችላለን። እና ሌላው ደግሞ አድናቆት ፖዚቲቭ ኤነርጂ ነው። አሁን ህፃንን እንዴት አድርገህ ማድነቅ አለብህ። የስነ ልቦናውን ይሄ ፖዚቲቭ ኤነርጂ እንትን ማለት ትዕቢት እንደሚያሳድር አይደለም። አሁን ምን ያለውት በተመረጠ አነጋገር አሁን ለምሳሌ ልጅን አንተ በጣም ጎበዝ ነህ፣ ስማርት ነህ፣ በጣም አንተ ራስህን በቃ ትልቅ ደረጃ ላይ መድረስ ትችላለህ በዚህ ከቀጠልክ እያልን ግን ደግሞ እንትን ፉክክር የሆነ መንፈስ እንዳያድርበት ሌሎችን የመናቅ እንትን እንደማያድርበት ሌሎችንም በማክበር ሁሉንም ነገር ሆሪዞንታሊ በጣም ቢውልድ እያደረግን ልጆችንም በአድናቆት አንጻር ያደረጉትን ነገር አክኖሎጅን እያደረግን ሲበድሉም ይኸው በቃ በእንትን በማለት ማለት ነው ውጤቱ የሆነ ነገር ሲያደርጉ ከቁጣ ይልቅ የሚያደርጉት ነገር ምን አይነት ኮንሲኩዌንስ እንዳለው ያንን በተረጋጋ መንፈስ በማስረዳት ስነ ልቦናቸውን እና የስነ ምግባራቸውን አብረን ማነጽ እንችላለን። ስለዚህ እነዚህ የተጠቀሱት ፍቅርና ማድነቅ ለሁለቱ ለስነ ምግባርና ለስነ ልቦና በጣም አስፈላጊዎች ነገሮች ናቸው። በተለይ ጊዜ መስጠት ለልጆቹ በጣም ምክንያቱም ጊዜ ስንሰጣቸው ነው እነሱን መረዳት የምንችለው። ሁሉንም ነገር ማስተዋል የምንችለው እነሱ ጋር አብረን ካለን ነው። ጊዜ እንኳን ስራ እንኳን በጣም ውለን ምናምን ደክመን በቃ ያው ሳክሪፋይ ማድረግ ምክንያቱም እነሱ ሌላ አንተ ካላሳደግካቸው በዚህ ጊዜ በተለይ ወይ ቴሌቪዥን ያሳድጋቸዋል ወይ ኢንተርኔት ያሳድጋቸዋል። እንደዚህ አይነት ተጽዕኖ የሚፈጥር ብዙ ነገሮች አሉ። በዚህ ከጊዜው አንፃር ስንነጋገር ሶሻል ሚዲያ ነው የሚያሳድገው ሼፕ የሚያደርጋቸው አንተ ሳትሆን ያው አንተ ጋር እዛ ቤት ያሉ ጋጀትስ ማለት እነዚህ ቴሌፎን ይሆን እዚህ ዋዲ ኮሚክ የቴሌቪዥን ምናምን እንደዚህ አይነት ነገሮችን ኤክስፖዝ ታደርጋቸዋለህ። ከዛ ያው እንትን ነገር እየሆነ ይሄዳል ማለት ነው። አንተ ልጆች ከቁጥጥር ውጪ የሆኑ ስሜቱ እንትን እያለ በልጆችና በአንተ መካከል ያለው ስሜት ጋፕ በጣም እየሰፋ ብሪጁ እየፈረሰ ይሄዳል። ስለዚህ ጊዜ በመስጠት ልጆቹን በማንበብ አንተም ራስህ ሞዴል በመሆን ስነ ምግባራቸውን ማነጽ አብሮ ማነጽ ይቻላል። ይሄ የኔ አስተያየት ነው እና ሌላ የሚጨመር ካለ ጥሩ ነገር ነው የተናገርሽው ሰምሪ። አንቺ ካልሽው ጋር ለመጨመር ያህል ላይክ በደንብ ነው ያልሽው ስነ ልቦና ብለን ላይክ ችግሮቹን ብቻ እንዲህ ሲያጡ እንዲሆናሉ ብቻ ሳይሆን ምን እናድርግ የሚለውንም ጭምር ነው የተናገርሽው እና አይ ቲንክ እሱን ነው ሞር ፎከስ ማድረግ ያለብን ብዬ አስባለሁ ዛሬ ላይ።
ምክንያቱም ስነ ልቦና የሚቀረጸው የልጆች የማንኛችንም ሰው ላይክ ስነ ልቦና ብለን ስናወራ ህፃን ሊሆን ይችላል አዋቂ ሊሆን ይችላል ለምሳሌ እኔ አሁን አንቺ ማንነሽ ተብዬ ብትጠይቅ የኔን ማንነት የምገልጸው ከምን አንፃር ነው ውስጣዊ ማንነቴ ምን አይነት አስተሳሰብ አለኝ ባህሪ ምን ይመስላል እድገቴ ምን ይመስላል ነው ላይክ ስኬቶቻችን ልናወራ እንችላለን ስራዬ ይሄ ነው እንደዚህ ኑሮ አለኝ እንዲህ ቤተሰብ አለኝ ብለን ብንል ሁለት ሶስት ነገሮችን ብቻ ነው ፖይንት አድርገን የምናወጣው ግን የአንድ ሰው ማንነት እገሌ ማን ነው ተብሎ ሲባል ውስጣዊ ማንነቱ ነው ሞር ሪፍሌክት የሚያደርገው እንዴት አይነት ባህሪ ያለኝ ከሰዎች ጋር ያለኝ ቀረቤታ ከሰዎች ጋር ያለኝ መግባባት ያለኝ ኮንፊደንስ ምን ይመስላል ባህሪ እንዴት ነው የምገለጠው በሌሎች አይን እንዴት ነው የምታየው ራሴን እንዴት ነው የማየው እኔ ሌሎች ሰዎች ስለኔ ያላቸው ግንዛቤ ምን ይመስላል ብዬ የማስበው እንዴት ነው እነዛ ነገሮች ሁሉ ይጨምራልና ስነ ልቦና ቀረጻ ብለን ስንል ሰዎች ለልጆችም ሊሆን ይችላል ማንኛውም ሙሉ ሰው ስለራሱ ምን አይነት ስሜት አለው ላይክ ሰልፍ ስቲም ብለን የምንለው እንዴት ነው ራሱን የሚያይበት ለራሱ ያለው አመለካከት ደግሞ ባህሪውን ይገልጣል እኔ ውስጥ ያለው አመለካከት ውስጥ ያለው ኮንፊደንስ ውስጥ ያለው ፍርሃት ያለው ቁጥብነት ያለው ግራ መጋባት ሌሎችን ያለማመን ጉዳይ ባህሪዬን እንደዛ እንዲሆን ያደርገዋል ባህሪያችን በተግባር የምናደርጋቸው ላይክ አይምሯችን ያሰበውን ሰውነታችን ሪአክት ያደርጋልና ባህሪዎች አሁን ልጆች ቤት ውስጥ ረበሹ እንደዚህ ሆነ ምን እንደሆነ ባህሪውን አላውቅም ልጄ ቁጡ ነው ልጄ ብስጩ ነው ነጭናጫ ነው እንላለን ያንን ባህሪ ከውስጥ ያለው ስሜታቸውን መገለጫ ነው ባህሪ ማለት ስነ ምግባር ብለን ስንል ውስጣችን ያለው ማንነታችንን የምንገልጥበት ነው ወደ ውጭ አውጥተን የምናሳይበት ነው ያ ማለት ሙሉንም አያሳይም ውስጣችን ያለው ማንነት ከፊሉን አውጥተን የምንገልጽበት የምናሳይበት ነው ላይክ ቅድም እንደተባለው አንድ ሰው ሴኩር ከሆነ ኮንፊደንስ ከሆነ ካለው ደስተኛ ነው ደስተኛ የሆነ ሰው ደግሞ ብዙ ጊዜ ሌሎች እንዴት አድርጌ ልሳባቸው እንዴት አድርጌ እንደ ዲስትራክሽን ልፍጠር እንደዚህ አይነት ጥፋት ላጥፋ የሚለው ብዙ ቦታ አይሰጠው ምክንያቱም ውስጡ ያለው ስሜቱ ወደዛ አይደለም የሚገፋው አንድ ነገር ሳይቶሎ አትራክት የመሆን ጉዳይ አለ ሄዶ ስለዛ ነገር ማወቅ ይፈልጋል ለምሳሌ ልጆች ሳሜራ አሁን ዊኬንድ ላይ ይዘሻቸው ስትወጪ የሆነ ቦታ ልታሳያችሁ ስትሄጂ ለኛ ምንም ላይመስሉ የሚችሉ ነገሮች ለነሱ ትንሿን ነገር በጣም ትልቅ አድርገው አግዝፈው ያችን ነገር አይተው ተመራምረው ምን እንደሆነ አውቀው የራሳቸውን አስተያየት ሰጥተውበት ብዙ ሰዓት እዛች ነገር ላይ አጥፍተው ይሄዳሉ ለምንድነው ጭንቅላታቸው ያለው አዲስ ነገር ላይ ነው ሌሎችን ኢምፕረስ ለማድረግ አይደለም ወይ ደግሞ እንዴት አይነት ባህሪ ላሳይና እኔ ላይ ኮንፈርት የማግኘት ጉዳይ ስለሆነ እንዴት አድርጌ የሆነ ነገር ልፍጠርና ሰዎች ወደኔ እንዴት ሰዎች ጎበዝ ይበሉኝ ወይም ሰዎች እንዴት ላስቃቸው እኔ እንዴት እዚህ ቦታ ላይ እንዲኖረኝ ትኩረት እንዲኖረኝ ምን ላድርግ የሚለው ዲስትራክሽን ውስጥ አይገቡም ምግባራችን የሚገለጠው ባህሪያቸው የሚገለጠው ከዛ ጋር የተያያዘ ነው ትምህርት ቤት ውስጥ አንድ ልጅ ሁሉ ጊዜ በተደጋጋሚ ወላጅ አምጣ እየተባለ ፓሬንት የሚጠራ ከሆነ ልጁ ጋር ችግር አለ ማለት ነው ትምህርት ቤት ሲጠሩ ምንድነው የሚያጠፉት ብዙ ጊዜ ወይ ከአብሮት ካለ ልጅ ጋር ተጣላ ወይ ሼር አላደረገም ወይ ሆምወርክ አልሰራም ኦር ፈዘዘ ወይ እንደዚህ ሆነ ነው የሚባለው ከዛ የዘለለ ነገር የለም ወይ ደግሞ ሌላ ልጅ ተማታ ነው የሚባለው እነኚህ የልጆቹ መገለጫ ውስጣቸው ስላለው ስሜታቸውን የሚገልጡበት አውጥተው የሚያሳዩበት ብስጭታቸው ሊሆን ይችላል ፍረስትሬት የሚያደርጉት ነገር ያጡትን ፍቅር ከማጣት ቶሎ በጣም ሴንሲቲቭ ስለሚሆኑ ቶሎ ስለሚናደዱ ቅድም እንዳልኩት ሙዲ የሆነ ሰው በጣም ትንሽ ነገር ናት የምታበሳጨው ምክንያቱም ዛሬ ደስተኛ ተጫዋች የሆነ ነገ ላይ ባህሪው በምን እንደሆነ እሱ እንኳን በማያውቀው ሌላ ባህሪ በጣም ዲፕረስድ የሆነ በጣም ቁጡ ነጭናጫ አልቃሻ የሚሆንበት ጊዜ አለ ይሄ ምንድነው የተዘበራረቀ ስሜት ስላላቸው ግራ መጋባት ነገር ስላላቸውና ከሰዎች ጋር ደግሞ እንዴት አድርገው ኢንተራክት ማድረግ እንዳለባቸው ያለማወቅ ጉዳይ ነው ያ ጉዳይ ምንድነው ባህሪያቸው የሚያረጉት ነገራቸው በተግባር የሚያሳዩት ነገር ያንን እንዲያንጸባርቅ ያደርገዋልና ስነ ምግባር ብለን ስንል ብዙ ጊዜ ውስጣችን ካለው ነገር ጋር ሌላው ደግሞ ኖርማሊ ሰው ልክ እንደ እንስሳ እየተላመደ እየተማረ ነው ባህሪያችን የሚታነጸውና በመማር ላይክ ለርኒንግ ቢሄቪየር የሚባል ነገር አለ ላይክ አዳፕት የምናደርገው አብረውን ከሚኖረው ሰው ከማህበረሰባችን ሊሆን ይችላል አብረውን ካሉት ከአካባቢያችን እያየን ደግሞ ያንን ኦብዘርቭ አድርገን
እኛ የምንወስደው አወሳሰድ አለ። አንድ ሰው የሆነ ቦታ ላይ ወስደሽ ልጆችን ስታሳያቸው ሁለት ልጆች የምታቆሚ ሁለቱ ልጆች ስለ አንድ ነገር እኩል የሆነ ነገር ተምረው አይመጡም። እኩል የሆነ አስተያየት ለዛ ጉዳይ አይኖራቸውም። ሁሉ ሰው ነገሮችን አንደርስታንድ የሚያደርገውና የሚተረጉምበት መንገድ ልክ ውስጡ እንዳለው ማንነቱ እሱ እንደሚኖርበት ነው። ነገሮችን ኢንተርፕሬት አድርጎ ተረድቶ ለዛ ሚኒንግ ሰጥቶት ለዛ ደግሞ እንደገና ወደ ተግባር የሚመጣበት ቢሄቪየሩ ላይ ነገሮቹ ላይ የሚታየው እና ስቲል ያለው ውስጣዊ ማንነታችን የታነጽንበት ማንነታችን ስነ ምግባራችን ላይ በጣም ተያያዥነት አለው፣ ተጽዕኖ ይፈጥራል። ከወላጆች ተጨማሪ የልጆች ስብዕና ይሄ ልጆችንም እኛንም ያጠቃልላል። እኛም አዳልት ብንሆን ስቲል እንደ ህፃን ቢሄቭ እናደርጋለን። ውስጣችን ያለ ማንነታችን ስቲል እንደ ልጅነት ማንነታችን ነው። ራሳችን ሰውነታችን ግዙፍ ቢሆንም ሁላችን አሁን ራሳችንን ስናየው የምንከፋበት ጉዳይ ሰዎች አስቀየሙን ብለን የምንለው ጉዳይ ስታስብ ድሮ ልጅ ሆነን የነበረው ባህሪያችን ድሮ የሆነ የሚያስቆጣን ነገር ድሮ ልጅ ሆነን የምንፈልገው ባህሪያችን ውስጣችን አለ። ያን ማንነታችን ነው በተግባር ያው እንደ እድገታችን እንዳለንበት የተለያየ ደረጃ ቢሰጡም ያንን ነው የምናንጸባርቀውና ለስነ ምግባር ስለ ስነ ልቦና ከቤተሰብ ተጨማሪ የምንኖርበት አትሞስፌር በጣም ትልቅ አስተዋጽኦ አለው። ለምሳሌ ጥሩ ኔበርሁድ ቢኖርሽም ቤትሽ ውስጥ አንቺ ጥሩ ኔበርሁድ ኖርሽ ቤትሽ ውስጥ ምን አይነት ሰዎች አሉ? ላይክ እናት፣ አባት፣ ጓደኞች ሊኖሯቸው ይችላሉ። ብዙ ጊዜ ቤታቸው የሚመጡ አክስት፣ አጎት ሊኖሩ ይችላሉ። እነኛ ሰዎች ሲመጡ እዛ ቤት ውስጥ ያለው ባህሪ እዛ ቦታ የሚታየው ያለው ኮንቨርሴሽን ያለው ጨዋታ አለባበሳቸው ምን አይነት ነገር ሲያደርጉ ነው እዛ ቤት ውስጥ የሚያሳልፉት? ወላጆች ከነዛ ሰዎች ጋር ምን አይነት ንግግር ይነጋገራሉ? እነኛ ሁሉ ለልጆች ማንነት ስለሚኖራቸው አመለካከት ስነ ምግባራቸው ሊሆን ይችላል ላለው ዓለምን የሚያዩበት ነገር እዛ ላይ ነው። ከዛ ነው የሚወጣው ሼፕ የሚሆነው። ሁላችን የተሰራ ነው ማንነት እና እንዲህ ናት ዓለም ብለን የምንልበት የምናይበት ነገር እንደተማርነው እንዳደግነው ነው። በቃ ብሬናችን የሚወስደው ያንን ስለሆነ ትርጉም የሚሰጠን ካየነው ከተለማመድነው ከተማርነው ነው። እኛ ባህሪያችንም ለሌሎች የምንሰጠው ምላሽም ደግሞ ከምናውቀው ነው። የማናውቀውን ነገር ሌላ ሰው ልንሰጥ አንችልም። እኔ ቤት ውስጥ ፍቅር ሳላገኝ ኬር ሳያደርጉልኝ ሳይንከባከቡኝ ሁልጊዜ አቢውስ ተደርጌ በጣም ቸልተኝነት ኑሯቸው አድጌ ወጥቼ ለሌላ ሰው ኬር ማድረግ አልችልም፣ ፍቅር ልሰጥ አልችልም፣ አፕሪሺየት ላደርግ አልችልም። ምክንያቱም አላውቀውም ትርጉሙን። ቤት ውስጥ አቢውስ ተደርጌ ሁልጊዜ አንቺ ማስረቢ አንቺ እንደዚህ ተብሎ ተገርፎ ሁልጊዜ ክሪቲሳይዝ ተደርጎ የኖረ ሰው ውጪ ሲወጣ ሌላ ከሱ ያነሱ ልጆች ጋር ሲሄድ እነሱ ልክ እንደ አዋቂ ሆኖ እነኛን ልጆች ነው ሲከታተል የሚውለው። እሱ ራሱ የአዳልት ባህሪ ያሳይና እነኛን ልጆች የሚያደርጉትን ሁልጊዜ የተከታተለ እነሱን ማረም፣ እነሱ መቆጣት፣ የእነሱን ስህተት እየነቀሰ ኮምፕሌን ማቅረብ ነው። ብዙ ጊዜ ልጆች አይታችሁ እንደዛ ያደርጋሉ። አይታችሁ ሊሆን ይችላል። ልጆች ላይ እንዴት ነው እንደኖርኑበት ይዘን እንደምንመጣው ከሌሎች ጋር ስንቀላቀል ራሳችንን ከዛ ውጪ ካለው ጋር አጀስት አድርገን ተመሳስለን ያንን ተምረን አዳፕት አድርገን እንደዛ ተመሳስለን ለመሄድ እንቸገራለን። ምክንያቱም ያንን ውስጣችን የለም፣ አናውቀውም። እንዳልኩት ሴኪዩር የሆነ ግን ይሄ ኦፕን በሆነ ስፔስ ውስጥ ልጆች ሁሉን ነገር እንዲያውቁ ተደርጎ ፍቅር ተሰጥቷቸው ጥሩና መጥፎ የሚባለውን ነገር ተምረው ያ ነገር ያላቸው ልጆች ሲሆኑ በሄዱበት ቦታ ካለው ቦታ ላይ ያንን ተምረው እራሳቸውን አጀስት ማድረግ አይከብዳቸው። ቶሎ ይላመዱና እንደሚኖረው ሰው ለሌሎች የመረዳት ጥፋት ያለበት ቢሆን መጥፎነት ቢኖርበት ጉዳት ቢኖርበት የዛን ጉዳት አውጥቶ ስለዛ ሰው ኮምፕሌን ከሚያደርጉ ለዛ ሰው የመረዳት እዛ ሰው ቦታ ላይ ገብተው ዋይ እንደዚህ ሀፕን ሆነበት። አሁን ልጆች አይታችሁ ከሆነ ማሚ ዋይ እንደዚህ ሆነ፣ ዋይ እንደዚህ ሳምበዲ ሀርት አደረገው፣ ቲቪ ላይ ፊልም ላይ ሁሉ አይተው ነው እንደዚህ ይሄ ልክ አይደለም የሚል አስተያየት ይሰጣሉ። ያ ምንድነው? ልጆቹ አይተው ተገንዝበው ትክክል ነው ትክክል አይደለም የሚለውን ነገር አይተው ነው እንጂ እነሱ ሄደው ሌላ ሰው ሌላ ህፃን ሌላ ዶሚኔት የሚያደርጉት ኮንትሮል የሚያደርጉት ስለዛ ኮምፕሌን የሚያቀርቡበት ነገር አይኖርም። እንደዛው ደግሞ ልክ እንደ ማንነት እንደታነጽንበት ወተን የምናሳየው ባህሪ የምናደርገው በራሳችን ላይ የምንሰጠው ግምት ላይክ እኔ ብሰራ ባልሰራ ምንም ትርጉም የለውም፣ አፕሪሺየት የሚያደርገኝ የለም። ቤት ሄጄ ትምህርት ቤት ጎበዝ ብሆን ባልሆን የኔ ወላጆች ቦታ ከሌላቸው
እዚህ ጋር ብሄር ትምህርት ቤት ላይ ብሄድ አንደኛ ደስተኛ አይደለሁም ከልጆች ጋር ስቀላቀል ራሱ ያ ስሜቱ ስለሌለ ራሴን አይሶሌት ማድረግ ፈልጋለሁ የራሴ ዓለም ይኖረኛል ትምህርት ቤት ቁጭ ስል ሌላ ነገር ነው ጭንቅላቴ ውስጥ የሚመጣው ሜቢ ስላየሁት ፊልም ሊሆን ይችላል ስለሆነ ስቶሪ ሊሆን ይችላል ያንን ድሮ ማድረግ ሊሆን ይችላል እንጂ ከልጆች ጋር የመጫወት አንድ ሌሎች ስለሚሰሩት ፍላጎት ነው የማውቅ ትምህርት ላይ አክቲቭ የመሆን የመጠየቅ ነገር አይኖርም ልጆች ይሄ ነገር ብዙ ጊዜ አለባቸው ማለት ነው ስነ ምግባር ከስነ ልቦና ጋር ከዚያ አንፃር ይታያል ለምንድነው ባህሪያችን በተግባር የምናሳየው ከውስጣችን የሚመነጭ ስለሆነ መገለጫው ማንነታችን መገለጫ ተግባራችን ነው ያዋቂዎችም የልጆችም እንደ ልጅነታቸው ማለት ነው ይሄንን ለማስተካከል ምን እናድርግ ነው ጥያቄው እንዴት ነው የምናደርገው ከልጅነት ላይ ህፃን በሆነ ጊዜ እናት ብዙ ኦፖርቹኒቲ ላይኖራት ይችላል በጊዜው ላትመግበው ያንን አታችመንት ላትፈጥርለት ያንን ፍቅር ላትሰጥ የምትችልበት ብዙ ሁኔታዎች ይኖራሉ ኦር ደግሞ ያው ሙሉ እናት አባት ከልጆቻቸው ጋር እኩል ጊዜ ላይኖራቸው አብሮ የመኖርም ነገር ላይኖር ይችላል ግን ስቲል በየትኛውም ኤጅ ላይ ያንን ማስተካከል ይቻላል ነው ከኤርሊ ኤጅ የሚባል ነገር ብቻ አይደለም በማንኛውም እድሜ ላይ ምን ያህል አስተዋጽኦ ማድረግ እንችላለን አንድ እናት ብቻዋን ልታሳድግ ትችላለች ልጇን ያላባት በዛ ሂደት ውስጥ ስታሳድግ ልጇን እየመገበች ንጽህናውን እየጠበቀች አሳድጋ ፍቅር እየሰጠች አሳድጋ እያደገ ሲመጣ በእድገት ውስጥ እንደየእድሜው እንደያንዳንዱ ስቴጅ ላይ ለልጁ እንደእድሜው እንደሚመጽኑት ያንን ማቅረብ ስትችል ለምሳሌ ልጆች እያደጉ ሲመጡ 6 ወር ምናምን ሲሞላቸው ማዋራት ይፈልጋሉ አውራቸው ልጆቻችሁን ኮንቨርሴሽን ይኑራችሁ ይባላል ለምንድነው ያ ልጆቹ መልስ አይሰጡንም እኛ ስለምንናገረው ነገር ምንም ክሏል ላይኖራቸው ይችላል ይሄ የኛ አመለካከት ነው ግን ልጆች ያ ምንድነው የሚጠቅማቸው አይምሮአቸው እንዲያድግ አይምሮአቸው እንዲሰፋ ያ መረጃ ውስጣቸው ሚኒንግ ሰጥቷቸው አብረን ያንን ኮንቨርሴሽን ባያደርጉም እንኳን ብሬናቸው እንዲሰፋ ያደርጋል አይምሮአቸው እድገቱ እንዲቀጥል እንዲሰፋ ለነገሮች ያላቸው ግንዛቤ እንዲሰፋ ያደርጋል ሁለተኛ የእናትና የልጅ ያቺ ኢንተራክሽኗ በራሱ ለልጆቹ ሲወጣ ያንን ባህሪ ከሌሎች ሰዎች ጋር ለሚኖረው ግንኙነት ላይክ ሶሻል ላይፍ ውስጥ ከውጭ ሲወጡ ከቤት ውጭ ሲወጡ ከሌሎች አዳልት ሊሆን ይችላል ህፃን ሊሆን ይችላል ለሚኖራቸው ግንኙነት እዚህ ጋር የሚሰጣቸው ትምህርት አለ ያንን ኦፖርቹኒቲ ትፈጥርለታለች ስለዚህ እናት ሁሉ ጊዜ ኮንቨርሴሽን ያስፈልጋል ምግብ ስትመግበው ስቶሪ ታውራለት ትችላለች እንደ እድሜው ቴሌቪዥን ከፍታ የልጆች ቶይ ስቶሪ የምታሳየው ከሆነ አብራ እያየች እየመገበችው አብራ እየሳቀች በታሪኩ አብራ እየተረጎመችለት እንደ እድሜው ማለት ነው ዋው እሱ እኮ ጉድ ቦይ ነው እዚህ ቶይ ስቶሪ ላይ ያለው እንደዚህ ያደረገው that is bad this is good እየተባለ ሲል ልጆች ያውቃሉ ገና አፍ ያልፈታ አንዳመስ ልጅ good and bad ይላል ማሚ you bad he's bad boy he's good boy ይሉናል ገና አፍ ሲፈቱ ያንን ያውቃሉ እየተማሩት ስለመጡ good and bad የሚለውን ነገር ለይተው አውቀውታል ማለት ነውና ኮንቨርሴሽን ያስፈልጋቸዋል ሲመገቡ እያዋራቻቸው አብራ ቁጭ ብላ አብራ እየሳቀች ማያስቀውም ቢሆን አብራ እየሳቀች ከልጆቹ ጋር ስትል ደስተኞች ነው ፍልቅልቅ ያለ ልጅ የሚጫወት ልጅ ፍላጎታቸው ሰፊ ሁሉ ጊዜ አብረሽን እንድታሳልፍ ይፈልጋሉ ሌላም ሰው ሲመጣ ደስተኛ ናቸው ሌላ ሰው ኢንቫይት ያደርጋሉ ሌላ ልጅ አብሯቸው ሲመጣ ሼር አድርገው እንዲጫወቱ ሌሎች ልጆችን ላይክ ኬር ማድረግ የመንከባከብ ፍቅር መስጠት ነገር ይታያል እና ንግግር ከልጆቹ ጋር ማውራት በጣም ጠቃሚ ነገር ነው አንደኛ አይምሮአቸው እንዲሰፋ ዕውቀት እንዲኖራቸው ፍላጎት እንዲኖራቸው ያደርጋል ተጨማሪ ምን ይመከራል ለምሳሌ ማታ ሲተኙ ስቶሪ ያነቡላቸው ይባላል ስቶሪ ሲያነቡ አንደኛ ስቶሪው ወደ ውስጣቸው ገብቶ የሆነ ኢማጂን የሚያደርጉት የራሳቸው ሌላ ዓለም እንዲፈጠር ያንን ነገር እንዲያስቡት ይረዳቸዋል ሁለተኛ የቋንቋ ችሎታቸው በራሱ እንዲሰፋ ያደርጋቸዋል ሶስተኛ ከዛ ታሪክ ውስጥ ሌላ የሚማሩት ተጨማሪ ነገር አለ ራሱ ታሪኩ ሲጻፍ ለልጆቹ እንደድሜያቸው የሆነ የሚሰጣቸው ነገር አለ ለምሳሌ አንበሳ ሄዶ እንደዚህ ሌላውን እንደዚህ አድርጎ የባለ ስንነግራቸው በስቶሪ ውስጥ good and bad የሚለውን ነገር እዛ ውስጥ አይደንቲፋይ እንዲያደርጉት ያደርጋቸዋልና ጥሩ መጥፎ የሚለውን ነገር ያቃሉና እንደዛ አይነት ነገር አንደኛ ልጅና እናት ወላጆች የሚኖራቸውን ግንኙነት ይጨምራል ልጆች ለነገሮች የሚኖራቸውን ዕውቀት ይጨምራል ፍላጎታቸው እንዲሰፋ ሶስተኛ ደስተኞች ናቸው ብዙ ጊዜ ደስተኞች ናቸው በቃ በዛ ውስጥ ነው ፍቅር ማለት ይሄ ነው በቃ አብረን የምንሰጣቸው የምናሳልፈው ጊዜ ነው
እያደጉ ሲመጡ ከዛ ሲያልፉ ደግሞ ልክ እድሜያቸው እየጨመረ ሲሄድ ደግሞ ሞር ኢንዲፔንደንት ይሆናሉ። ላይክ እኛ ከምንመግባቸው እራሳቸው እንዲመገቡ ስናደርጋቸው የሚበላ በማንኪያ ሁሉ አንቺ የምታጎርሹ ከሆነ ኔክስት ታይም እድሜው ላይክ የ2 ዓመት ልጅ 3 ዓመት ሲሞላው አንቺ ብታጎርሹ አንተ ደግሞ ሞክር ወይም ደግሞ የራስሽን ምግብ ይዘሽ ቁጭ ብለሽ እሱም የራሱን አቅርበሽለት ቴብል ላይ ቁጭ ብላችሁ ቢያንጠባጥበው ቢያቆሽሸው ምናምን ኢትስ ኦኬ ቆሸሸ ዋው ዌል ደን ማድረግ ትችላለህ እያጨበጨብሽ እኔን ደግሞ ይሄን እንዴት እንደምበላ አየኸኝ እኔ ስጎ ማሚ ስትበላ ዳዲ ሲበላ እንደዚህ ሲሆን እያልሽ አብረሽ ስታረጊ ያ ነው ኮንፊደንስ አፕሪሺዬሽን የሚባለው አክኖሌጅመንት ከዛ ውስጥ ነው የሚጀምረው እና እንደዛ ኢንካሬጅ ማድረግ አብረሽ ስታረጊ ስታበረታች ልጆቹ ያቺ ድፍረት እንዲኖራቸው ላይክ ሪስክ ቴኪንግ የምንለው አይነት ነገሮችን የመፈለግ የማድረግ ልሞክረው የማለት ወደ ኋላ ከማለት ሞክረው ያለውን ነገር ውጤቱን ጉጉት እንዲኖራቸው ያደርጋል እንደ እድሜያቸው ከዛ ደግሞ ሲጨምር ልብሳቸውን ራሳቸው መልበስ እንዳለባቸው የሆነ እድሜ 5 ዓመት 6 ዓመት ሲሞላቸው ልጆች ራሳቸው ልብስ መልበስ መቻል አለባቸው አትሊስት ሙሉን ፐርፌክት ባይሆንም አትሊስት የሆነውን ስቴፕ ለብሰው ቀሪውን ነገር እኛ አሬንጅ እናደርግላቸዋለን ራሳቸው እንዲለብሱ ራሳቸው ጥርሳቸው መበረሽ እንዳለባቸው ሻወር ሲገቡ የተወሰነ ነገር ራሳቸው መታጠብ እንዲጀምሩ የምናደርግበት ከዛ ደግሞ የምንነግራቸው ታሪክ አለ ጥፋት አለ አሁን በዛ ኤጅ ላይ ልጆች ጥፋት የሚጀምሩበት ለምንድነው ኤክስፕሎር የሚያደርጉበት ነው ብዙ ነገር ማወቅ ስለሚፈልጉ ጥያቄ ነው ሁልጊዜ ጥያቄ አለ ለነሱ ብዙ ጥያቄዎች ስላሉ ማየት ይፈልጋሉ መሞከር ይፈልጋሉ መጠየቅ ሄደው ነክተው ያንን ማድረግ ይፈልጋሉ ጥሩና መጥፎን አያውቁትም ነክተውት መጥፎ ከሆነ ጉዳት ካደረሰባቸው ጉዳቱን ስለሚያውቁ ይሄ መጥፎ ነው ይላሉ ከሌለው ደግሞ ይቀጥላሉ ምንድነው ወላጅ እዚህ ጋር የሚያስፈልገው ይሄ እንደዚህ ሲሆን ኤቭሪቲንግ እኛ ስናደርግ ቤት ውስጥ የሆነ ነገር ስንሰራ ይሄንንም ማድርገው እንደዚህ ነው ምናረጋቸውን እያንዳንዱን አክቲቪቲ ያንን ኤክስፕሌን ማድረግ አለብን ስናደርግ ኮንቨርሴሽን ሲኖረን ንግግራችን ውስጥ አሁን ቤት ልጠርግ ነው ቤት ስጠርግ ይሄንን ነው የምጠቀመው አንተ እዛ ጋር ቁጭ በልና እኔ ይሄንን ጠርጌ አንተ እዚህ ጋር ከመጣ ይሄ እንደዚህ ይሆናል ኦቨር የምታረጊ ከሆነ ይሄ ነገር ቢበጥስ ኤሌክትሪክ ቢነካ አንተን ህርት ያደርጋል ማሚ ሰርቶ ሆናለች አንደዛ ቢሆን ትፈልጋለህ ነው ያ ልጅ ያንን መጥፎና ጥሩን ለየ ማለት ነው ነገር ግን ላይክ አሁን መተሽ አንቺ እንዲሰርስ ከሆነ ሄድ ከዚህ ዞር በል ሄድ ቁጭ በል ምናምን እያልሽ የምትይው ሲሆን ወይ እንደዚህ ያለችኝ የሚለው ነገር ነው የሚመጣው አንደኛ ማሚ አትወደኝም ማለት ነው ሺ ኦልዌይስ ስክሪም ታረግብኛለች ትቆጣኛለች ማለት ለልጆቹ አንደኛዋ ማርክ ናት ምክንያቱም በእነሱ ጭንቅላት ያለችው ግንዛቤ ምንድነው መጀመሪያ ፍቅር ስትሰጪ የኖርሽ ልጅ ስትንከባከቢው እናቴ ናት ሴፍ ነኝ እዚህ እሷ ጋር ኮንኩኝ ሴኩር ነኝ ምንም ቢመጣ ልጆች ሮጦ ወደ እናት ወደ አባት ነው የሚሄዱት ለምንድነው መጠለያቸው ማምለጫቸው እዛ ስለሆነ እዛ ሲሆኑ ምንም እንደሚሆኑ አይሰማቸውም እና ልክ ቁጣ ሲመጣ መጮህ ሲመጣ መምታት ማመናጨቅ ሲመጣ ይደነግጣሉ ያ ድንጋጤ ደግሞ በጣም ትራውማታይዝ ነው የሚያደርጋቸው ላይክ እኛ በዚህ ኤጃችን ሳምበዲ ላይክ ምንቀርበው ሰው ሊሆን ይችላል ሳምዌር ሄደን አንድ ሰው ቢጮህብን በጣም ነው ሻክት ብንሆነው ፕሮባብሊ ደግመን ወደዛ ላለመሄድ ራሱ ዲሳይድ እናደርጋለን እና ለልጆች እንደዛ ነው ከእናት ከአባት መጮሁ መቆጣቱ ማመናጨቁ ድንጋጤ ይፈጥርባቸዋል ኔክስት ታይም ለሚኖረው ኮንፊደንሳቸው በጣም ተጽዕኖ ያመጣል ፍርሃት ይፈጥርባቸዋል ሶስተኛ ጥያቄ ውስጥ ይገባል ትወደኛለች ሪሊ ነው ወይስ አትወደኝም ከዛ ቴስት ማድረግ ይፈልጋሉ አሁን እንዲህ ባጠፋ ምን ትለኛለች ብሎ ደግሞ ሌላ ነገር መፈለግ ይጀምራሉ ጥፋት ፈጥረው ምን አይነት መልስ ነው ከሷ ማየው ወይም ከሱ ማየው የሚለውን ነገር ያን ለምንድነው ማረጋገጫ ትወደኛለች አትወደኝም ያንን ስለሚያስፈልግ በጩኸት በቁጣ ሳይሆን ጥፋት እና ጥሩ የሆነውን ነገር ማስረዳት መንገር ስናደርግ ስንሰራ በመናረገው ቤት ውስጥ በመሰራው ነገር ሁሉ እያስረዳናቸው ላይክ ኪችን ገብተን ኩክ ምናረግ ከሆነ ኩክ ስናደርግ እሳት ስንለኩስ ይሄ እሳት በጣም ህርት ያደርጋል እንደዚህ ሲሆን እንዲህ ነው ልጅ እንደዚህ አይነካም ተብሎ ሲነገረው አንደኛ ለልጁ ሰፊ እውቀት ሰጠ ነው ሪስፖንሲቢሊቲን አስተማር ነው ከኛ ውጪ ሄዶ እኛ ቤት ውስጥ ባንኖር ያንን ሄዶ ለመሞከር አይጥርም ታው የተባለና ይሄ እንዲህ ነው የተባለ ልጅ እኩል አይደለም ሁሌ ነው ካልሹ ምንድነው እዚህ ውስጥ ያለው ነገር ዋይ
ተባልኩኝ ብሎ ያችን ቼክ ማድረግና ማረጋገጥ ይፈልጋል። ከዛ ይልቅ ኤክስፕሌን አድርጎ እንደዚህ ያደረኩት እኮ እንደዚህ ስለሆነ ነው ተብሎ ኤክስፕሌን ማድረግ። ሁለተኛ ለልጆች እንደየአቅማቸው እንደ እድሜያቸው ደግሞ የሆነች ሪስፖንሲቢሊቲ መስጠት። ኃላፊነት ሲሰጣቸው ምንድነው ቦታ አላቸው ማለት ነው። ላይክ እኛ አሁን የሆነ ቦታ ሄደን አዋቂ ሆነን የሆነ ኃላፊነት ሲሰጠን የሆነ ሹመት ሲሰጠን ምንድነው የሚሰማን? እንደተከበርን እዛ ቦታ ላይ ቫልዩ እንዳለን ነው የሚሰማን። ለልጆችም እንደ እድሜያቸው እንደየአቅማቸው የሆነች ነገር እኔ ቤት ካጸዳውኝ አንተ እችን አድርግ እና በምርጫቸው እኛ ስለፈለግን አድርግ ብለን አስገድደን ሳይሆን እንዲህ ማድረግ ትፈልጊያለሽ ብሎ ተጠይቆ ልጆቹ ፈልገውት ያንን ምርጫቸው ደስተኞች ሆነው አድርገውበት ከዛ ደግሞ ላደረጉት ደግሞ ሪዋርድ ማድረግ አለብን። በጣም ጎበዝ ዌልደን አም ፕራውድ አንተ እኮ ትችላለህ። ከዛ ያ ፌል ካደረገም ደግሞ ድሮም ነግሬ ነበር ድሮም እንደዚህ ሳይሆን ኢትስ ኦኬ ዩ ፌል ዳትስ ፋይን ኔክስት ታይም ደግሞ እንዲህ ስናደርገው ታደርጓለህ። እንደዛ ስናደርግ ልጆቹ ትረስት እንዲኖራቸው እኛ ጋር አመኔታ እንደሚኖራቸው ነገ ላይ ህይወታቸው ውስጥ ለሚገጥማቸው ፈተና ምንም ነገር ቢገጥማቸው ያ ነገር ስላለች ኮንፊደንስ ኖሯቸው መተው ለወላጆቻቸው ሼር ማድረግ ይጀምራሉ። እና እነኚህን ነገሮች ማለማመድ ኃላፊነትን መስጠት በዛ በኃላፊነት ውስጥ ደግሞ ሰተናቸው መተው ሳይሆን አድርገው ሲጨርሱ ጥሩ በጣም ጎበዝ ለዚህ ነገር ሽልማት ይሄንን ስላደረክ ጎበዝ ነህ በጣም በርታ ኔክስት ታይም ደግሞ እንዴት ታደርጋለህ እንደዚህ ግን እንዳታደርግ ይሄንን ካረከው ይሄ ጉዳት ይመጣል አንተ እንደዚህ ከሆነ ማሚ እንደዚህ ሳትሆናለች ማሚ በጣም ስለምትወድሽ ዋንት ቱ ሜክ ሹር አንተ እንዲህ መሆንህ እና በእያንዳንዱ ነገር ደግሞ ሁሉ ጊዜ በጣም ነው የምወድህ I love you በጣም ማሚ ኬር ታደርግላለች ትወድሃለች አሁን አንተ ሄደህ እንደዚህ ሀርት ብትሆን ማሚ ታዝናለች ምክንያቱም ማሚ በጣም ስለምትወድክ ያ ምንድነው በቃ ፍቅር ሙሉ እንደሆነ ኢምፖርታንት በቃ እኔ በጣም ለእናቴ በጣም አስፈላጊ ነኝ በቃ ከዛ የበለጠ ደስታ ለልጆች የለም እንደዛ ያርግን እናለማመዳቸዋለን ከፍ እያሉ ሲመጡ እንደተባለው ውጪ ላይ ብለው ይመጣሉ ትምህርት ቤት ይሄዳሉ ትምህርት ቤት ደርሰው ሲመጡ ያለውን ነገር መከታተል እያንዳንዱ ነገራቸው ውስጥ ኢንቮልቭ መሆን ያስፈልጋል በልጆች ነገር ውስጥ ሁሉም ነገር ውስጥ መካተት ትምህርት ቤት ሄደው ሲሄዱ የሚማሩትን ትምህርቶች ማወቅ ያስፈልጋል አስተማሪዎቻቸው እነማን ናቸው ትምህርት ቤቱ ምንድነው ክፍላቸው ውስጥ ያሉ ተማሪዎች እነማን ናቸው ሁሉ ጊዜ ልጆች አሁን ቤታችን ቁጭ ብለን ክፍል ውስጥ ያለው 30 ልጅ ቢኖር የ30 ልጅ ታሪክ ልጆቹ ይነግሩናል ቤት ውስጥ የ30 ልጅ ስም ይነግራሉ ስለእናት ስለጓደኞቻቸው አባት እንዳለ ስቶሪውን ይዘው ይመጣሉ ልጆቹ ያንን ቁጭ ብለን መስማት አለብን ሲናገሩ ምን አይነት ነገር ነው ስለዛ ሰው ሪፍሌክት የሚያደርጉት እያንዳንዱ ተማሪ ምን አይነት ባህሪ አለው ከልጆቻችን ምን ሰማዋለና ያ ለልጄ ምን አይነት ተጽዕኖ ያመጣል ምክንያቱም እዚህ ጋር ቤት ውስጥ በደም ጠንክረሽ የሰራሽበት በጣም የለፋሽበት አንቺ ታይምሽን ጊዜሽን ኢንቨስት አድርገሽ ደግሞ ትምህርት ቤት ደግሞ ሌላኛው ዓለማቸው ስለሆነ ማለት ነው ካንቺ ወጣ በቃ አሁን ትምህርት ቤት ሲገባልሽ ሌላ ሁለተኛ ዓለሙ አለ የሱ እድሜ ኩዮቹ አሉ እዛ ቦታ ደግሞ ልጅሽ መወደድ ይፈልጋል ቤት ውስጥ እንደምትወጂው ጓደኞቹ አክሴፕት እንዲያደርጉት ይፈልጋል እንዲያገሉት አይፈልግም እንዲያንዳንዱ አክቲቪቲ ውስጥ እዛ አባል መሆን ይፈልጋል መካተት መወደድና መከበር በቃ ሪስፔክት ደግሞ ከኩዮቻቸው በጣም ለነሱ ትልቅ ቦታ አለውና ያንን በደንብ ማጥናት ያስፈልጋል ይሄ ለልጆች ስነ ልቦና በጣም ትልቅ ቦታ ስላለው ማለት ነው የወላጆች ከወላጆች በኋላ ትምህርት ቤት ውስጥ የሚውሉበት የጓደኞቻቸው ስነ ምግባራቸው እንደዛው ጓደኞቻቸውን ለማስደሰት ጓደኞቻቸውን ለማሳቅ ትምህርት ቤት ውስጥ ክፍል ውስጥ አቢዩዝ የሚያረጋቸው ቡሊ የሚያረጋቸው ልጅ ካለ የዛ ልጅ አቴንሽን ለመሳብ ለዛ ልጅ በሚፈልገው መልኩ ባህሪያቸውን ማሳየት ይጀምራሉና ያንን ራሱ ይሁን ለወጥ ነገር ያለ ነገር ሲኖር ቤት ውስጥ እያደረግን መከታተል ሄዶ መጠየቅ አስተማሪዎቹን ከተቻለ ራሳችን ፒክ አድርገን ከትምህርት ቤት አውጥተን ከትምህርት ቤት እስኪገቡ ድረስ ሰው ለውሏቸው ማዳመጥ ሙሉ አቴንሽን ሰጥተን ማናገር መጠየቅ እንዴት ነበር ዛሬ ምን ተማራችሁ ምን ሆነ እንደዚህ ሆነ እኮ ማሚ እንደዚህ አጥፍቼ እንደዚህ ትምህርት ከብዶኝ እንዲወድቄ ከተባለ ኢትስ ኦኬ ከወደክ ኢትስ ኦኬ አሁን እንደዚህ እንሰራለን አም ሂር አንተን ልረዳ ነው አለውኝ ስንል ልጆቹ ያ ልበ ሙሉነት ይሰማቸዋል ከዛ ያችን ነገር የደከሙበትን አብሮ ቁጭ ብሎ ማናገር አብሮ ሶሉሽን መፈለግ አብሮ እንዴት
ያ ምንድነው የሚጠቅማቸው የህይወትን ቻሌንጅ መወጣት እንዴት ይችላል የሚለውን ነገር በቀጣይነታቸው እነሱም ደግሞ እንዴት አድርገው የራሳቸውን ላይፋቸውን መፍታት እንደሚችሉ ያስተምራቸዋልና እነኚህ ነገሮች ማለማመድ ነው። ሁልጊዜ ደግሞ ልጆች ላይ የኛ ያለውን ብቻ እንዲይዙልን ስነ ምግባር ስንል አሁን ለምሳሌ ካልቸር አለ፣ የኛ ካልቸር አለ። አሁን የኛ ካልቸር በጣም ተጽዕኖ ያደርጋል ብዙ ነገር ላይ። ከካልቸር አንፃር ጥሩ ነገር አለ፣ መጥፎ ነገር አለ እና ካልቸር እኛን የሚፈልግብን አለ። ላይክ እንደ ወላጅ እንደ ማህበረሰባችን የሚጠብቀው ከኛ አለ። ያችን ማሟላት ስለምንፈልግ እኛ ምን ሆነው እንደሚጠበቅብን ነው። ጎረቤቶቻችን፣ ጓደኞቻችን፣ ዘመዶቻችን የሚጠብቁብንን ለማሟላት እንደምንሆነው ያንን ለማሟላት እንኖርና ልጅ ሲኖረን ልጃችን ደግሞ እኛ ለመሆን የምንፈልገውን ነገር ልጃችን ያን እንዲሆን እንፈልጋለን እና በዛ ነው ልጃችንን ማነጽ የምንፈልገው። የራሳችንን ጋፕ ልጆቹ ላይ ለመሙላት እንፈልጋለን። ካለባበሳቸው፣ ካመጋገባቸው፣ ይዘናቸው ከምንሄደው ከምናደርገው ሁሉ ደግሞ እኔ ህይወት ውስጥ ጎሎ የነበረው እኔ ልጆኝ ያጣሁትን ነገር እኔ በጣም ስፈልገው ወላጆቼ ሲያሟሉልኝ የቀረውን ነገር ለልጄ ለማሟላት በጣም እጥራለሁኝ እና እኛን በልጆች ውስጥ የማየት ነገር አለ እና ይሄ ትልቅ ጉዳት አለው። ልጆች ላይ ጫና መፍጠር ነው። ያ ልጆችን እራሳቸውን እንዲሆኑ እኛ የምንፈልገውን ሳይሆን እነሱ ምን ይፈልጋሉ እንዳሉበት ማህበረሰብ። እዚህ ሀገር የሚኖር ልጅ ምንድነው የሚፈልገው? እዚህ ሀገር እንደሚኖሩ ልጆች እንደዚህ ሀገር ባህል የራሳችንን ባህል ብናስተምረውም እንደዚህ ሀገር ባህል ግን ጥሩና መጥፎውን እያስተማርን መጥፎ የሆነበት ምክንያት በዚህ ምክንያት ነው። መጥፎ ነው እንዳታርግ ሳይሆን ምክንያታዊ በሆነ መልኩ እንደዚህ ሆኖ እንደዚህ ስለሆነ ነው ብለን ኤክስፕሌን አድርገን አሳምነን አስተምረናቸው ሲሆን ልጆቹን ሼፕ የምናደርግበት ባህሪያቸው፣ ማንነታቸው ከዛ ጋር ተያያዥነት ይኖረዋልና ምርጫ መስጠት፣ ፍላጎታቸውን መጠበቅ። ምን ትፈልጋለህ? ይህንን ልብስ ለብሰ ዛሬ እንደዚህ ነው መሆን ያለብህ ነው ማሚ፣ ይህንን ልብስ አለብስም ነው ይህንን መልበስ አለብህ። ተገርፎ እያለቀሰ እያለ የማይፈልገው ልብስና ጫማ አልብሰን ይዘናቸው እንወጣለን ልጆችና ይሄ ምንድነው የልጆቹን ፍላጎት አቮይድ አድርገን የራሳችንን ማድረግ። ልጆች ምርጫ እንዳይኖራቸው ኔክስት ታይም ላይ እኔ ምርጫዬን እናቴ ስለማትጠብቅልኝ ስለዚህ ራሴ ዲሳይድ አደርጋለሁ ብሎ ኔክስት ታይም ዲሳይድ ማድረግ ይፈልጋል። ምክንያቱም አንቺ እሱን ሪስፔክት እንደማታረጊ ነው የሚጠብቀውና ምርጫቸውን መጠበቅና ለልጆቹ ምንድነው የምትፈልገው ብሎ ማዳመጥ። ምክንያቱም ልጆች ሪስፔክት ይፈልጋሉ። ልክ እንደ እኛ በልጅነት ከ5 ዓመት ከ6 ዓመት ጀምሮ ያሉ ልጆች ስናያቸው መከበር ይፈልጋሉ። ማክበር፣ ሪስፔክት ባለው ንግግራችን፣ ቅጣታችን፣ ቁጣችን ሁሉ ክብር ያለው ላይክ የነሱን ሪስፔክት ማንነታቸውን ያያያዝ ነው ሲሆን ይህም ራሱ ለስነ ምግባራቸው ለማንነታቸው ተጽዕኖ አለው ብዬ አስባለሁ። እናንተም ደግሞ ትሉስ ካለ ጨምሩበት፣ እየተወያየን እንቀጥላለን። እሺ፣ በጣም ቆንጆ አድርገሽ ነው። እኔ አንዳንዴ ያበሻ በተለይ የሚታየው ነገር ካለ ልጅ እንዳልሽው ሰውን ሬስፔክት የሚያደርገው ልጅ ማሳደግ ከሆነ እኛስ በባህል ቢሆንም በልምድም ቢሆንም ልጅ ነው እንደ ልጅ ሆኖ ማድረግ አለበት የምንለው ነገር እና ልጅ ገና ህፃን ያለን ኢቭን ማህፀን ውስጥ ያለ ነው ጭንቅላት ያለው ማሰብ ነው መስማትን። ለዛ ነው ኢቭን በዚህ ሀገር ገና እርግዝና ያለሽ ማንበብ አለበት። የአባቱ ድምፅ ማወቅ ይችላል፣ መስማት ይችላል የሚለው ነገር አለ። እኛ ግን እንደሱ ብለን አናስብም። 1 ዓመትም 2 ዓመትም እስከ 10 ዓመትም ቢሆንም አንተ ልጅ ነው እኮ ረበዲያ እንደዚህ እያለን ነው ልጅ የምናሳድገው እና ያንን ነገር እስከ እንዴት ብለን ነው መቀየር ያለብን? በተለይ ደግሞ እሺ ለልጅ ለመቀየር ይቀላል ብዬ አስባለሁ ከትልቅ ሰው እና እንደዚህ አይነት የሆነ እንደዚህ ብሎ ያደገ ምንድነው ፓረንቶች እንዴት ብሎ ነው አሁን ልጅ ማሳደግ የሚችሉ? ምክንያት በተለይ በዚህ ሀገር አስተዳደግ የኛ ልጅ ያለው የተለያየ ባህል ነው ያለን። ያው የሚቀጥለው ናጽነት ስትመጣ በሰፊው ትገልጠዋለች። ግን ስናድግ እንደሱ ያለን ነው ያደግነው እና እዚህ ስንመጣ ደግሞ የተለያየ አስተዳደግ ነው ያለው። ልጅም ቾይስ መስጠት አለብን፣ ልጅን መናገር አለብን፣ መስማት አለብን። ግን ስናወራቸው ዝቅ ብለን የራሳ ነው የነሱ
እውነት ደርሰን መናገር አለብን እንደዚህ እኛ ያደግንበት አንተ እኮ ምናምን እያልን አይደለም መናገር ያለብን እና እንደዚህ ብላ ያደገ ወላጆች እንዴት ነው አሁን እንዴት ነው እነሱ እኔ የነሱን አሁን እነሱ እንዴት ነው ባህላቸው መቀየር ያለባቸው እንዴት ብለው ነው እንደዚህ ምትል ያለሽ ሁሉ እየገለጽሽው አሁን I don't think so ሁላችን ማድረግ የምንችለው እንደሱ ብለን አላደግንና አይደለም እና ምንድነው ማድረግ ያለብን ወላጆች I think one self awareness ብዬ እላለሁ ሶሪ ሰላምዬ አንቺ ተናገሪ ችግር የለም ቅድስቲ ያው እሱን ማለት እንዳልሽው self awareness ነው መጀመሪያ አሁን እስካሁን እኛ የመጣንበት መንገድ አሁን ለሚፈጠሩት ጀነሬሽን ወይ ልጆች የሚመች አይደለም አሁን የሚፈጠር ጋፕ አለ እንደሚገባኝ ማለት ነው እና ይሄ ነገር መጥበብ የሚችለው ወይ እንትን ማለት የሚችለው በአዌርነስ ነው awareness like አሁን ያሉት ጀነሬሽን ያሉት ልጆች ዲማንድ የሚያደርጉት ነገር ያስተዳደግ ዲማንድ የሚያደርጉት ነገር ምንድነው እኛስ ያንን ነገር እንዴት ፊል ማድረግ አለብን የሚለውን ጥያቄ መመለስ አለብን እንደ ወላጅ ማለት ነው አሁን እዚህ ጋር ብዙ ኢንቨስት የምናደርግ ሆኖ አይሰማኝም ሳየው በሀበሻ እንትን ስለ ልቦና ተቀርጸን ያበሻ ያስተያይ ማለት እኛ የመጣንበት የስነ ልቦና መዋቅር እና አሁን ልጆች መወቀር ያለባቸው የስነ ልቦና እንትን የተለያየ ነው በጣም የተለያየ ነው አሁን ዲማንድ የሚያደርገው ነገር በጣም ሌላ ዓለም ሌላ ጀነሬሽን ነው እና ይሄንን ጋፕ ለማጥበብ self awareness of course እኛ እንዴት አድርገን ነው ልጆቻችንን ፊል የምናደርገው አንድ ልጅ የሆነ ነገር ሪፍሌክት ሲያደርግ የሆነ በስነ ልቦናዊ ላይ በራሱ ጸባይ የሆነ ነገር እንትን ሲያደርግ ያንን ነገር እንዴት ነው የምንቀበለው መጀመሪያ ራሳችንን መረዳት አለብን ራሳችንን መገንዘብ አለብን እና እንደዚህ አይነት ፕሮግራሞችን መከታተል መወያየት ደግሞ በጣም ትልቅ አስተዋጽኦ አላቸው ብዬ አምናለሁ ይሄ አንድ ለራሱ self awareness የምናዳብርበት መንገድ ነው የኛ ኢሞሽናል ኢንተለጀንስ ወይ ስሜታዊ ንቁነታችንን ከልጆቹ አንፃር ማለት ልጆቹ ጸባይ አንፃር የምናዳብርበት አንዱ መንገድ እንደዚህ አይነት መወያየት እርስ በራሳችን መነጋገር እንዴት ሆኖ ነው ልጁ ማደግ ያለበት አሁን እኔ ያለኝ አሁን የሆነ ልጅ ጥፋት ሲያጠፋ እኔ መጥፎ ነገር የሚሰማኝ ከሆነ ስሜቴ ትክክል ነው ወይ አሁን ብዙ ጊዜ አናቅም ማለት እኔ ነኝ ትክክለኛ ወይስ ልጁ ነው ትክክለኛ የሚለውን መልስ መመለስ አንችልም ምክንያቱም ጀነሬሽኑ ዲማንድ የሚያደርገውን ነገር አናቀው ክፍተት ስላለ ነው እና ኮሚኒኬት ማድረግ በጣም ከኛ ወላጆች ልጆች ማለት አብረውን ልጆች የሚያሳድጉ የኛ ወላጅንትን ከነሱ ጋር በመነጋገር ይሁን እንደዚህ አይነት ፕሮግራሞችን በማየት በተቻለ መጠን የምናነብ ከሆነ በማንበብ ያንን ጋፕ መሙላት እንችላለን ብዬ አምናለሁ ማለት ነው እና እንዳልሽው ያው self awareness አንዱ ትልቅ እንትን ነው ያንን ነገር የself awareness-አችንን ማዳበር በሱ ላይ ኢንቨስት ማድረግ ልጆቻችንን ምክንያቱም ሰውን ለመረዳት መጀመሪያ ራሳችንን መረዳት አለብን የራሳችንን ስሜት ማወቅ አለብን ልጆቻችንን ለመረዳት እኛ ፊልም እናደርገውን ነገር መጀመሪያ ላይ እሱን ማየት አለብን እንዴት ምንድነው የሚሰማን ልጁ የሆነ ነገር ሲያጠፋ የሚሰማን ስሜት ትክክለኛ ነው ወይ እኛ የመጣንበት ስነ ልቦና መዋቅር ነው ያንን ስሜት እንደሚሰማን እንደምንቆጣ ልጁ የሆነ ነገር ሲያደርግ ሲረብሽ እንኳን ሳይሆን አቴንሽን ሲፈልግ ከኛ አቴንሽን ከመስጠት ባንጻር እንቆጣለን ወይ ልጁ የሚፈልገውን ከማሟላት አንጻር እኛ እንሆናለን ሌላ ሪአክሽን ውስጥ እንገባለን እና ያው እሱ ነው እንዳልሽው ነው
እንደመጀመርሽው ማለት ነው እኔ አቋረጥኩሽ መሰለኝ በመንተን ላይ ትልቅ ለራሳችንን ለኮሚኒኬሽን ክፍት ማድረግ ያንን ጋፓችንን መሙላት ያንን ነገር ለማለት ነበር ያሰብኩት። Thank you ሳምሪ። እውነት ነው እንዳልሽ ነው ሰልፍ አዌርነስ በጣም አስፈላጊ ነው። ሁልጊዜ ላይክ እኔ የኖርኩበትን ህይወት ልጄ እንዳይደግመው ብለን ነው ብዙ ጊዜ ወላጆች ያንን ነው የሚታገሉት። በየትኛውም ስቴጅ ላይ ያለ ወላጅ እኔ የኖርኩትን ልጄ መድገም የለበትም ብለው ሞር ፎከስ የሚያደርጉት ማቴሪያል ላይ ነው። ላይክ እኔ ልብስ ሳይኖረኝ ሊሆን ይችላል ያደግኩት፣ በጣም ፑር የሆነ ኤሪያ ሊሆን ይችላል፣ ወይም ደግሞ ወላጆቼ እኔ የምፈልገውን ነገር እነሱ ባይወቁበት ለዛ በኖርንበት ማህበረሰብ በባህል ሊሆን ይችላል፣ ወይም ራሳቸው የኛ ወላጆች ራሳቸው ህይወትን በሚያዩበት መንገድ አሳድገውናል። እኛ ግን ያንን እኛ ህይወት ውስጥ የጎደለውን ነገር እኔ ያጣሁትን ልጄ እንዳያጣ ብዬ ለልጄ ያንን ነገር እያሟላው ከሄድኩኝ እኔ ውስጥ ያለውን ጋፕ ነው እየሞላው ያለሁት። ልጅን እያሳደኩ ሼፕ እያረኩት አይደለም። ምንድነው እኔ በህይወቴ ላይ ሚስ ያረኳትን ነገር እዚህ ጋር ለልጄ ሳደርግለት ምንድነው ይሄ ኮንሺየስ ሳትሆኚ አክት የምታደርጊው ነው። የራስሽን ፍላጎት የመሙላት ጉዳይ ነው። ከልጅሽ ጋር ምንም አያገናኘውም። አንቺ ድሮ ተቆጥተውሽ ሊሆን ይችላል፣ ኔግሌክት ተደርገሽ ሊሆን ይችላል፣ ፍቅራተሽ ሊሆን ይችላል፣ ኦር ብዙ ህይወት ውስጥ ያሉ ቻሌንጆች አሉ። እያንዳንዱ ሰው ያደገበት የተለያየ ነገር ስላለ እና ያንን ለማሟላት ስንሮጥ እኛ የራሳችንን ጋፕ ነው እየሞላን ያለነው እንጂ ለልጁ ስለሚያስፈልገው አይደለም። ልጁ እዚህ አሁን በውጭ ዓለም የሚወለድ ልጅ እኔ አሁን ባለውበት በዚህ ሀገር ላይ ልጆቹ ምንም አይፈልጉም ከኛ። ምንድነው የሚፈልጉት? ፍቅር ብቻ ነው። በቃ አገሩ ኑሮው ለነሱ ኦፖርቹኒቲው ሰፊ ነው። ምክንያቱም ሲወለዱ የዚህን ሀገር ነገሮች የተመቻቸላቸው ናቸው። ቢያንስ ቤዚክ የሆነ ነገር አላቸው። ወላጆች ብዙ ጊዜ ካየሁት ከተማርኩት እኔ እዚህ በምኖርበት ሀገር ብቻ ነው ልናገር የምችለው፣ በሌላው ሀገር ሊለይ ይችላል። እኔ እስካሁን ባየሁት በስራ አጋጣሚ ሊሆን ይችላል፣ ከልጆቹ ጋር ትምህርት ቤት ውስጥ እንደዚህ ለቴራፒ ሪፈር ተደርገው ሲመጡ ከልጆቹ ጋር በጣም ብዙ ጊዜ የሚመጡ ኢሹዎች ምንድነው ከኛ ስፔሻሊ ብዙ ጊዜ ችግሮች ያለው የስደተኛ ኮሚኒቲ የኢትዮጵያ ብቻ አይደለም፣ ላይክ ከአፍሪካ በጣም ብዙ ጊዜ የኛዎች አረቦች አሉ ብዙ ባህላቸውን ይዘው መጥተው እዚህ ልጆቹ ላይ ጫና የሚፈጥሩና ብዙ ጊዜ በጣም ብዙ ኢሹ ያለው ወላጆች ልጆቻቸው ለሚፈጥሩት ጫናና ኔግሌክት የማድረግ ጉዳይ፣ ለልጆቹ ቀዳሚ የሆነውን አይደለም የሚያስቡት። ማቴሪያሊስቲክ ናቸው በጣም ብዙዎቹ። ለልጄ በጣም ኤክስፔንሲቭ አይፓድ ገዝቼለት ቤት ቁጭ ብሎ ያችን ታብሌት ይዞ ከጠዋት እስከ ማታ እዛ ላይ ይውላል። ያንን ፍላጎቱን ያሟላሁለት ሊመስለኝ ይችላል፣ ግን አይደለም። እኔ ያ ነገር ሳይኖረኝ ብዙ ጊዜ እንዲኖረኝ እየተመኘሁት ቆይቼ ኢቭን በዚህ እድሜ ላይ እንኳን ላይኖረኝ ይችላል፣ መግዛት ላልችል ይችላለሁ አፎርድ ማድረግ ስለማልችልና ልክ ስችል ግን ለልጄ ስገዛለት እኔ እንዳለኝ ነው የሚሰማኝ። ልጅ የ5 ዓመት የ6 ዓመት ኢቭን የ10 ዓመት ልጅ ታብሌትና አይፓድ መኖሩ ለልጁ የሚፈጥርለት ምንም ነገር የለም። ወደኋላ የምናስቀረው ነገር የለም። እውቀት እንዳይኖረው ቴክኖሎጂ እንዳያውቅ የምንከለክለው ነገር የለም። ለልጁ እዚህ ስለተወለደ ልጆቹ ባይ ኔቸር እዚህ የሚወለዱ ልጆች በጣም ብሬናቸው አክቲቭ ነው። ገና የ1 ዓመት የ2 ዓመት ልጆች እኮ ወላጆቻቸውን ጀጅ አድርገው የኔ እናት እኮ እንዲህ ናት ሺዝ ዊርድ ይሉሻል። የ3 ዓመት ልጆች እናታቸውን አይተው አባታቸውን አይተው ስለ እናት ስለ አባቶቻቸው የሚኖራቸው አመለካከት የሚሰጡሽ አስተያየት በጣም ነው የሚገርመው። በቤት ውስጥ የሚመጣ ሰው አለ የምታዩ፣ ውጭ ያለ ሰው ሁልጊዜ ቤቱ ብዙ አለ፣ አዳልት ይመጣል፣ ጓደኛ ይመጣል፣ የተለያየ ነገሮች አሉና ልጆቹ ከእያንዳንዱ ሰው የሚለቅሙት ነገር አለና እናታቸውን የሚያዩት ከዛ ከጓደኞቿ ጋር እንዴት ነው ቢሄቭ የምታደርገው፣ እንዴት አይነት ወሬ ነው የምታወራው፣ ወላ ቋንቋ እናት አለመቻሏ እንኳን እና ሌላ ቦታ እንዴ ትችያለሽ እንደ እንግሊዝኛ ብለው ሰርፕራይዝ የመሆን ጉዳይ ታይባቸዋለሽ። ለእኛ የሚሰጡት ራሱ አመለካከት እኛን እንዴት ነው የሚገመግሙ። የ2 ዓመት የ3 ዓመት ልጅ እናቱን እንዴት ነው የሚያያት፣ ምን አይነት ቫልዩ ይሰጣታል፣ ከሌሎች እናት የኔ እናት እንዴት ናት ብሎ ነው የሚያያት። ያ ምንድነው አቀራረቧ፣ ለልጇ የምታሳየው ባህሪ፣ ቤት ውስጥ ያለው አትሞስፌር ምንድነው፣ ምን አይነት ሰዎች ናቸው ቤቷ የሚመጡት፣ ምን አይነት ወሬ ነው የምታወራው። አይደለም ቤቷ መጥተው ሲያወሩ ስልክ ስታወራ አንዳንድ እናቶች ስለሆነ ሰው እያወሩ ከጧት እስከ ማታ የሚውሉ ሴቶች አሉ፣ እናቶች አሉ።
አምሶሪ ይሄንን ማለት ነው ስለ ሳምበዲ ልናወራ እንችላለን የራሳችን ፐርሰናል ኢሹ ችግራችን እንደዚህ ሆኜ እንደዚህ ደርሶብኝ እንደዚህ ብዬ ብሶቴን ለሌላ ሰው ላወራ እችላለሁ እነኛ ልጆች የሚሰሙን አይመስለንም ወይ አይፓድ ይዘዋል ወይ አንድ ክፍል እየተሯሯጡ ግን አይምሯቸው ጆሮአቸው እዚህ ነው ያለው ይሰማሉ ለምንድነው ካንቺ ጋር ያለው አታችመንት ያላቸው ግንኙነት ቼክ ያረጋሉ የፈለገ ጨዋታ ቢይዙ በጨዋታ መሃል ይመጣሉና የሆነ ድምጽሽ ከፍ ካለ እንኳን ወይ ፊትሽ ለወጥ ካለ አቁመው ማሚ ዋይ ብለው ይጠይቁሻል ከማን ጋር ነው የምታወሪው ምንድነው ማን ነው ይሉሻል ለምንድነው ልጆቹ የፈለገ ጨዋታ ቢኖር ሌላ ነገር ውስጥ ቢሆኑ ስቲል ያቺ ነገር አለሽ ቼክ የማረግ ጉዳይ እና እቤት መጥቶ ደግሞ ያንቺ ጓደኛ መጣ ካንቺ ጋር ስታወራ ጓደኛሽን ያያሉ እንዴት ነው የለበሰችው ማናት ከኔናስ ጋር ምን አይነት ወሬ ነው ያወሩት ከኔ ጋር ከልጆቹ ጋር የምትመጣው ጓደኛሽ ምን አይነት ግንኙነት አላት ምን አይነት ወሬ አውርታ ነው የምትሄደው ያን ሁሉ ይመለከታሉና ጊዜ የመስጠት ጉዳይ ብለን ስንል ማቴሪያል የማሟላት አይደለምና ለልጆቹ ዕውቀት ብዙ አይጠይቅም እኮ በቃ just የወላጅነትን ቦታሽን መሙላት ነው ያ ደግሞ ማዳመጥ ከልጆችሽ ጋር አብረሽ ጊዜ ማሳለፍ ለልጆች የሆነውን ነገር ቦታ መስጠት ለራስሽ ፐርሰናል የሆነ ነገርሽን ደግሞ መለየት ነው ሁለተኛ ስናደርግላቸው ምክንያቱም ራሳችንን ጠይቀው እኔ በጣም መከራዬ ነች በጣም ደክሜ ለ3 አመት ልጅ አይፓድ ለመግዛት የምታገል ከሆነ ዋይ ብሎ ራሳችን መጠይቅ ለምንድነው መገዛት ልጅ ሪሊ ያስፈልገዋል ምንድነው ከዛ ውስጥ የሚያገኘው ምንድነው የሚማርበት ይሄንን ነገር መጠየቅ ነው ብዙ ጊዜ በተለምዶ በተለይ በእኛ በሐበሻ ኮሚኒቲ ያየሁት ላይክ የሳምበዲ ልጅ ይሄ ነገር ስላለው የኔ ልጅ ቀረበት ተብሎ የሚደረጉ ነገሮች ተለምዷዊ የሆኑ ነገሮች አሉና ያንን ነው ኮምፒቲሽን ነው የምታየው እና ልጆቹ ማቴሪያሊስቲክ እንዲሆኑ ፕላስ ደግሞ ሁሉ ጊዜ ሌላ ነገር እንድስገጅላቸው ነው የሚፈልጉት ያንን እንኳን አፕሪሺየት አያረጉትም እና ለራሳቸው በህይወታቸው ውስጥ ለሚኖራቸው ነገር እነሱ ለሚያገኙትም ነገር አፕሪሺየት ደስተኛ እንዳይሆኑ ዋጋ እንዳይሰጡት ትኩረት እንዳይኖራቸው ራሱ ያደርጋቸዋልና ምክንያታዊ መሆን በጣም አስፈላጊ ነው እንደ ወላጅ ማለት ነው ሁለተኛ ራሳችንን መጀመሪያ ማነጽ አለብን እኔ ውስጥ የጎደለው ምንድነው ልጄ ከኔ የተሟላለት እንዲሆን ፈልጋለሁ የተሟላለት እንዲሆን እኔ ህይወት ውስጥ አጥቼ የነበረውን ለልጄ ላሟላ ሳይሆን እንደሚኖርበት ሀገር ምንድነው መሰረታዊ ነገር ሁላችንም ደሃ በሚባል ሀገር ብናድግም በጣም ጥሩ ስነ ማህበር ኖሮ ላይክ ስነ ምግባሩ በጣም ፖዚቲቭ ሆነ ሙሉ ኮንፊደንስ እንዲኖረን አድርገው ብዙዎቻችን አድገን የመጣ ነው በጣም እንደዚህ የወረደ ማህበረሰብ ውስጥ ኖር ማለት አንችልም እንደውም ብዙ ካልቸራችን አለ ሃይማኖታችን ራሱ አለ እኛን የሚያንጸን ልጆቻችንን ልናንጽበት ሙሉ ኮንፊደንስ እንዲኖራቸው ልናደርግ የምንችልበት ብዙ ነገር አለ ያንን ደግሞ ዕውቀት የለንም ብለን ለማለት አንችልም ላይክ ኔግሊጂየንስ ነው እኔ ብዬ የምለው ችላ ባይነት ግዴለሽነት ነው እንጂ የግድ ስላነበብን ስለተማርን አይደለም ያንን እኛ ያደግንበትን እዚህ ስንመጣ እኔ ባደኩበት እኔ ጎደለኝም ብቻ ሳይሆን ደግሞ እኔ ጥሩ የተማርኩበት ወላጆቼን ማመሰግንበት እንደዚህ ስላደረጉኝ ብዬ የምልበት ጥሩ ነገር አለ ከዛ ውስጥ ደግሞ እዚህ በምትኖሪበት አገር ደረጃ አድርገሽ ደግሞ ያንን ልጆችሽን በዛ መልኩ ያንን ማየት እንዳልሹ ማዳመጥ ማንበብ ልጆቹ እንዲያነቡ ማድረግ አንቺ ፍቅር ሰተሻቸው ልጆቹን ጥሩ ምግባር እንዲኖሩ ቻረሽ አድርገሽ ሌላ ዕውቀት ባይኖርሽ እንኳን ያቺን ጥሩ ባህሪ አድርገሻቸው ልጆችን እያዳመጥሽ እየሰማሽ ወይ ጥሩ ልጄ አውሽ እንደዚህ ማድረግ ብችል ስላልቻልኩኝ ነው አንቺ ማስጠናት ማትችይ ልጅሽን ትምህርት ቤት ሄደሽ ሰፖርት ትጠይቂያለሽ ትምህርት ቤት ያንን ነገር ያመቻችልሻል እንደዚህ ስለሆነ ብለሽ ተነግሪዋለሽ ከልጅሽ ጋር ማውራት ነው ያለውን ነገር እንዲረዳ ያደረግሽ ስትነጋገሪ ልጅሽ ያንን ነገር ስለሚያቅ አንደርስታንድ ስለሚያደርግሽ ባህሪው ሰርፕራይዝ የሚያደርገው ነገር የለምና ሞር አንቺን የመረዳት ጉዳይ አለ ካንቺ ጋር የሚኖረው ግንኙነት የበለጠ እንዲጠብቅ ያደርጋል አንቺን እንደውም ልጆች ወደ ኋላ መተው እንደዚህ እኮ ስለሆነ ነው ብሎ አንቺን ለማስረዳት ይሞክራሉ ሌሎች ሰዎችንም ደግሞ ጀጅ ማድረግ ባህሪያቸው በሌላ ሰው ላይ ይሄ የማላገጥ ይሄ ልጅ እንዲህ ነው የሚለው ባህሪያቸው እንደውም ሞር እንዲቀንስ አርግሻቸው አስተማርሻቸው ማለት ነውና ራሳችንን ማነጽ ነው መጀመሪያ የኛን ጉለት ማየት ነው ሁለተኛ አቴንሽን መስጠት ነው ላይክ ብዙ ጊዜ ልጆች ይኖሩሻል ግን በሴም ታይም ደግሞ አንቺ ልጅ እንዳለው እንደወላጅ ሳትሆኚ ላይክ እንደ ቲኔጀር ሆኖ የሚኖሩ ሰዎች አሉ ከማን ጋር ነው ጊዜን ማጠፋ ቤት ውስጥ የሚመጡ ሰዎች እነማን ናቸው ምን አይነት ባህሪ ያላቸው ናቸው ጓደኞቼ ብዙ ጊዜ የልጆች ችግር ኤሌመንታሪ ትምህርት ቤት ውስጥ የሚመጡት አሁን ብዙ ጊዜ
ወላጆች ቤት ውስጥ ካለ ከግዴለሽነት የሚመጣ ቤት ውስጥ ያለ ሰው ቤታቸው የሚመጣ ሰው ወይ ልጁን አቢዩዝ ያደርገዋል ወይ ልጁን የሆነ የሚሰጠው አስተያየት ወይ ደግሞ እናት አባት ሌላው የሚመጣው ሰው የሚያወሩት ወሬ ልጆቹ ያንን ይይዛሉ ኮፒ ያደርጋሉ የሚወዱት ሊሆን ይችላል ያንቺ ጓደኛ ቤት ውስጥ ስትመጣ በጣም ዘናጭ ቆንጆዬ ሆና መታ ሁል ጊዜ ልጆቹ ካንቺ የተሻለ ወደዋት ሊሆን ይችላል አብረው ተጫውተው ሊሆን ይችላልና ራሳቸውን የሚያዩበት እንደሷ በሆንኩኝ ማለት ሊያስቡ ይችላሉ እና እነኚህን ነገሮች መቆጣጠር ነው ቤት ውስጥ ሲመጣ ጓደኞች ውስጥ ሲመጡ አዳልት የሆነ ሰው ሲመጣ ለልጆችሽ ቦታ መስጠት ለነዛ ሰዎች ቦታ መስጠት እነዛ ሰዎች ቤት ውስጥ የሚያወሩትን ወሬ አንቺ የምታወሪውን ወሬ መቆጣጠር አንቺም እንደዛው ጓደኞች ጋር ስትሄጂ ልጅሽን ሁሉ ጊዜ ጓደኞችሽ ጋር የምትሄጂ ሲሆን ለልጅሽ የልጅነት ወጉን እያሳጣሽ ነው ምክንያቱም ከአዳልት ጋር ብቻ ነው እያሳለፈ ያለው እንደ እድሜ ኩዮቹ አይደለም እያወቀ እየተማረ የሚሄደው ምክንያቱም አንቺ በሄድሽበት ቦታ እየለቀመ ነው የሚመጣው ያንቺን ባህሪ የጓደኞችሽን ባህሪ እዛ ቤት ውስጥ ያለ እዛ ደግሞ ሌላ የጎረቤቶች ይኖራሉ እንደዛኛው እየተማረ ነው የሚመጣውና ልጅን እንደ ልጅነቱ እንደ እድሜ ኩዮቹ ከተቻለ ከኩዮቹ ጋር ጊዜ እንዲያሳልፍ አብረውት ያሉት ኩዮቹ ደግሞ ቤተሰባቸው ማን ነው ምን አይነት ባህሪ ያላቸው የሚለውን እያጠናሽ ስትሄጂ ተሟያላሽ ግን በተቻለ መጠን ራስን ማወቅ በቃ እኔ ምንድነው የምፈልገው እንዴት ነው ጊዜን የማጠፋው ቤት ውስጥ ምን አይነት ባህሪ ያለ ከልጆቼ ጋር አብረን ስቃንኛ ተጫውተን ስንኖር ልጄ ምን አይነት ባህሪ ያለው ይሄን ስለገዛሽለት ይሄን ስላነበብሽ ስላወቅሽ ብቻ አይደለም ቤት ውስጥ ስቀሽ ተጫውተሽ እኛ በኖርንበት እኮ ሀገር ላይ ምንም ሳይኖርሽ በጣም በቃ ችግር ባለበት ድህነት ባለበት ኖረሽ በፍቅር በቤተሰብ በመተሳሰብ ስትኖሪ ውጪ ላይ ምንም አይነት አስቸጋሪ ነገር ቢኖር ሁሌ ደስተኛ ትሆኛለሽ ያለው ችግርሽ ቤትሽ መተሽ ተነጋግረሽ ነው ችግር የምትፈቺው ያንን ነገር ለልጆችሽ ደግሞ እዛኛው ያኛው ላይፍ ውስጥ የሉም እዚህኛውኛ ባለንበት በተሻለ ዓለም ውስጥ ደግሞ ያንን ፍቅር ቤት ውስጥ ፈጥረሽ ያንን ኮንፊደንስ ባትቺም እንኳን ልጅሽ እንደማትቺ ቢያቅም ስቲል ፍቅር ስላለ ኮንፊደንስ ስላለ መጥቶ ያስተምርሻል ይነግርሻል እኮ ስለውሎ ትምህርት ቤት ስለነበረው ይነግርሽና ምንድነው ወይ ያላቆም ብትይ እንኳን ቆይ ልንገርሽ ቁጭ በይ አንቺ ቁጭ በይና እኔ ልንገርሽ ብሎ እንዳስተማሪ እኮ ይሆናሉ ልጆች አንዳንዴ ቁጭ በይ ማሚ አንቺ ቁጭ በይ ብለው እነሱ ቆመው አንቺን ያስተምርሻል ያስረዱሻል ያንን ራሱ ኦፖርቹኒቲ መፍጠር ለልጆች ይሄ ልጆች እንዲያውቁ በቃ ፍላጎት እንዲኖራቸው ነገሮችን እንዲገነዘቡ ሌላ ሰው ጀጅ እንዳያረጉ እነሱም ደግሞ እኔ ጀጅ ይደረጋለሁ ያው ብዙ ጊዜ ሰልፍ ስቲማችን በጣም ሎ የሚሆነው ሌላ ሰው እኛን ያሳንሰናል ለኔ የሚገምተው ግምት የበታችነት ስሜት ይፈጥርብኛል የሚሉ ነገሮች ስለሚኖሩ ያንን እየቀነስንላቸው እንሄዳለንና በጣም አስፈላጊ የሚሆነው የራሳችን ሰልፍ አዌርነስ የሚያስፈልገውን ለልጅ የሚያስፈልገው ምንድነው ያንን ነገር ማሟላት በተቻለ መጠን እንደ እድሜያቸው ደግሞ ትንሽዬ ላይክ ስቶሪ ቡኮች ማንበብ ከዛ ትምህርት ቤት መከታተል ከአስተማሪዎቻቸው መነጋገር መጠየቅ ሄዶ እያንዳንዱ ነገራቸው ላይ ኢንቮልቭ ስታረጊ ራሳቸው ልጆቹ እየወጡ ይሄዳሉ እያደጉ ይሄዳሉ ምክንያቱም በቃ እዚህ ያለው ነገሩ በራሱ እንዲማሩ ይረዳቸዋል በተቻለ መጠን ደግሞ በተቻለ መጠን የሶሻል ሚዲያ ዩቲዩብ የህፃናት ፊልም እንኳን ላይክ ብዙ ጊዜ ወላጆች ከልጆች ለመገላገል ቶሎ ስልክ ነው የሚሰጣቸው እና ምንድነው የሚያዩት እዛ ላይ ስልኩ ላይ ያለው የህፃናት ፊልም ሆኖ ምን አይነት ኢንፎርሜሽን ነው ሼር የሚያደርገው ያ ፊልሙ ራሱ የሚለውን እነኛን ነገሮች ሁሉ ማየት መከታተል በዛ ሂደት ውስጥ የልጆቻችንን ማንነት ባህሪያቸውን እናነጻለን ሰላም እየመልሽልሽ ከሆነ አላቅም ወይም ከርሱ ወጥቼም ሊሆን ይችላል በጣም ይልሃል ሌላ ሁሌ የሚያሳስበኝ በእኛ ህብረተሰብ ካለ አንቺ እንዳልሽ ማለት ነው እነሱ የሚያዩት ቤት የሚያዩት ነገር ካለ ጓደኛ ቤት ወሰን እናሳያቸው ነገር ካለ በተለይ አሁን ያለቀው አዲስ ነገር ካለ በርዝዴይ ይከበራልና የልጅ ብሎ ነው በርዝዴይ የሚከበር እዛ ደግሞ መጠጥ ይመጣል ብዙ ነገር ከናበሳችን ጀምሮ ከምንበላው ከምንጠጣው ከምንናገረው እና ጭራሽ እነሱን ራሳቸው አለ የትልቅ ነው የሚሆነው በቃ እንደ ባህል ነው ይዘነው ያለውና ይሄ ነገር ለልጅ እስከ ስለ ልቦና ብቻ ሳይሆን ስለ ምንድነው የራሳቸው ባህርን ልክ እንዳዳት እየሆኑ ነው የሚያድጉት ያሉት እኛ ስናድግ ቤታችን እንግዳ ቢመጣም ምንም ቢመጣ
ምን እንደጠጡ ምን እንዳረጉ ምን እንዳወሩ አንሰማ ውጭ ነው ያደግነው አሁን ግን ያለንበት ሀገር ካለ አንድ ሊቪንግ ሩም ያለን ወይ ላይ ነው የሚሆኑ ሁሌ እንደምንለው ከሞባይላቸው ወይ ከአይፓድ ወይ ደግሞ እዛ የራሳቸው ስለሆነ ቴክም ተደርጎ መጠጥም እዛ ተደርድሮ ነው ያለውና እስከ በዚህ ላይ ምንድነው ማረግ እንዳለብን ምንድነው መቀየር ያለብን እኔ አሁን ነጮች እንደዚህ ያደርጋሉ ምናምን ብዬ መናገር አልፈልግም ግን እነሱ ኢቨን ላንድ ዋይን ግላስ ለመጠጥ ልጆቹ ሲተኙ ነው ለታሎን ፓርቲ ተደርጎ የልጅ ሲሆን መጀመሪያ ሲጀመር መጫወቻ ቦታ ነው የሚያደርጉት ቤታቸው ከሆነ ደግሞ በሰዓት ነው ከአንድ እስከ ሁለት ዶክተር ያለች ከዛ ፊታችን እኛ ግን እንደሱ ነገር የለም ምክንያቱም ያው ኢንታክት ሆነን ነው ያደግነው በፍቅር ነው ያደግነውና ምን እንፈልጋለን ጓደኛችን አብረን እንድናጠጠን ያው ባህላችን ግን ልጆችን ማየት ያሉ ግን በቃ እኛ ያላደግንበት ባህል ነው ያለውና የተለያየ ነው የሚሆን ያለው ይሄ ልጅ አድጎ አሁን እኔ መጠጥ በ16 ዓመታቸው ገና 18 ሳይመራቸው ግን 11 15 እጠጣለሁ ያጨሳለሁ ቢልም የዛኔ ምንድነው የምንሆነው እንደ ወላጆች ያንን ያየን የሚያርጋልና ምንድነው ማረግ ያለብን ምክንያቱም በብዛት የሚታየው ያለ ነገር ስለሆነ ሁሌም እኔ እንደ እናት ማለት ነው ጓደኞች አሉኝ እናት ነኝ መደሰት መውጣት እፈልጋለሁ ግን እንደዚህ ነገሮች ሲሆን ግን የሆነ ነገር ውስጥ ይቅር ነው የሚለኝ እና ምን ማረግ አለብኝ እንደ ወላጆች ልክ ነሽ በጣም ብዙ ጊዜ የሚነሳ ኢሹ ነው ሰላምዬ እኛም ማውርተንበታል ሌሎችም ወላጆች ብዙ ጊዜ እንደዚህ በግል ራሱ የሚወራበት ነገር ነው እኔ በሌላው ኮሚኒቲ ላይ እንደዚህ ይኑር አላቅም እውነት ለመናገር ብዙም ገጥሞኝም አያቅም እንደኛ ኮሚኒቲ ይመስለኛል ራሱ አይሶሌት ሆነን ስለምንኖር ይመስለኛል ያለው የሀገሩ ባህሪ ላይ ሰው ሶሻሊ ሚክስ ሆኖ አይደለም የሚኖረው ያለው ክፍፍል በራሱ ተጽዕኖ አለው ብዬ አስባለሁ ለወላጆችም ላይ ያው ስትመጪ አዲስ ሀገር ትመጫለሽ ቋንቋ ችግር አለ ባህሉ አለ ከሰዎች የመቀላቀሉ እንደተባለው እኛ ራሳችን ስንመጣ እዚህ እንግድነት ስሜት አለ የኮንፊደንስ ችግር አለ በወጣ እንዴት አድርጌ ብቀላቀል ይወዱኛል ወይ ነጮቹ ሊጠሉኝ ይችላሉ ብዙ ጥያቄዎች አለ የኛን ኮንፊደንስ ሚናካና ወተን ሶሻሊ ከሌላው ጋር አክቲቭ ሆነን ስለማንኖር ያችን ጊዜ ነው የምንጠብቀው ስፔሻሊ ደግሞ ላይክ ሲንግል ማዘር ብትይ አሁን ብዙ ጊዜያቸው የሚያጠፉት ቤት ውስጥ ነው ልጆቻቸውን ሉክ አፍተር ማድረግ ስላለባቸው ከልጆቻቸው ጋር ያንን ጊዜ የሚያጠፉትና ስለዚህ እንደዚህ አይነት ኦኬዥኖች ሲኖሩ ወላጆች ለነሱም እንደ መውጫ ነው የሚቀላቀሉበት ነው ለልጆቹ ብቻ ሳይሆን የሚታሰው እነሱ መውጣታቸው ምክንያቱም ያ ተጽዕኖ አለው ያ ነገር ስለሌለ ባይ ኔቸር ሁላችንም ያንን ነገር ያስፈልገናልና ያችን ስለሚታሰብ ሲወጣ ለልጅ ብቻ ሳይሆን ለኔም ጭምር ነው የሚመስለው ለወላጆቹና እንደተባለው እውነትሽ ነው አንድ ክፍል ልጆች እንዳለ ታጎራሉ ያለው ቤቱ አመቺ አይደለም ወጥቶ የሚጫወቱበት እንደድሮ በየቀኑ ልጆች ቤት ውስጥ ታፍነው ነው የሚቀመጡት ስልክ ላይ ሞባይል ላይ ዩቲዩብ ላይ በዛ አይነት ቦታ ላይ የሚያጠፉትና ሲወጡ ለልጆቹ ጥሩ ነው ይገናኛሉ አብረው ሊጫወቱ ይችላሉ ግን በሴም ታይም ልጆቹ በራሳቸው እያንዳንዱ ልጅ የተለያየ ቤተሰብ ነው ያለው እያንዳንዱ ልጅ ያለው አመለካከት ያንቺ ልጅ ምን ሲሰራ ይዋል የሌላው ልጅ ምን ሲሰራ ይዋል ምንም ታውቂው ነገር የለም ምክንያቱም የተለያየ ነው እና እድሜያቸው ደግሞ ልጆች ኖርማሊ ሁሉ ጊዜ ጥያቄ ነው በየአመቱ አዲስ ነገር ማወቅ የሚፈልጉበት መጠየቅ የሚፈልጉበት ካዩት ነገር ላይ ለምን እንደዚህ ሆነ እንደዚህ ቢሆን እንዴት ነው ብለው መሞከር የሚፈልጉበት ብዙ ነገር አለና ይዘሻቸው ስትሄጂ ልደት ለልጅ ስለሆነ ያ ለልጆች በጣም ትልቅ ደስታቸው ነው አብረው ሄደው ተጫውተው ያንን ልደት አክብረው ጓደኛቸውን ያንን ነገር አብረው አጅበው ልደቱን አክብረው ተጫውተው ሲመጡ ለልጆቹ ጥሩ ነው ደሴም ታይም ወላጆችም አብረው ያችን ጊዜ ጥሩ ሰዓት ያሳልፋሉ ግን ልጆች አንድ ክፍል ሂዱ ተጫውቱ ተብሎ ተልከው ላይክ መኝታ ቤት ሂዱ ተጫውቱ ተብሎ ሳሎን ወላጅ ተሰብስቦ የሚጫወት የሚጠጣ አልኮል አለ በዛ መጠጥ ውስጥ ብዙ ነገሮች አሉ ምንታዘው ምናየው ልደት ላይ ብዙ ጊዜ ጸብ አለ ድብድብ አለ ማጨስ አለ የሚያጨሱ ይኖራሉ ሌላም ሌላ ሽሻ የሚጠቀሙ ሰዎች ይኖራሉ ብዙ ነገሮች አሉ ስፔሻሊ ውጪ ላይ ካለ ነው እነኛ ልጆች ያንን ነገር ያዩታል ለምሳሌ የሚያጨሰው ሊኖር ይችላል ደጁ ላይ በር ላይ ወጥቶ የሚያጨሰው ይኖራል ያችን ሽታ በራሱ ልጆቹ አዳፕት ያደርጓታል ያችን ሽታ ራሱ
ያዩታል ባይናቸው ሽታው ይመጣል ውስጣቸው ይገባል ያቺ በራሷ የምትፈጥረው የሆነ ነገር ጥላ የምታልፈው ነገር አለ እና ሲያድጉ ምን መሆን ሊችሉ እንደሚችሉ በዚህ ሰው ላይ ሊያዩት ይችላሉ ከዛ አልፎ ደግሞ ለልጅሽ እዛ ቤት ሄዶ ሲጫወት ለልጅሽ ደህንነት ምን መተማመኛለሽ ስፔሻሊ እዚህ አሁን በምንኖርበት ብዙ ጊዜ ልጆች አቢዩዝ ይደረጋሉ አቢዩዝ የሚደረጉበት በተለይ በዋነነት ላይክ ሴክሹዋል አቢዩዝ በጣም አለ ህፃናቶች ብዙ ነገር ይደርስባቸዋል ለዛ ነው ሃይ ስኩል ሲገባ የጾታ ኮንፊውዥን የሚፈጥርባቸው ነው ወንድ ነኝ ሴት ነኝ የሚባለው ሃይ ስኩል ላይ ያለው ቻሌንጅ ገና 13 ዓመት ያልሞላቸው ልጆች ወንድ ነኝ ሴት ነኝ የሚለው ጥያቄ የሚመጣባቸው ተመሳሳይ ጾታ ግንኙነት ጋር ማሰብ የሚጀምሩበት ወይም ደግሞ ላይክ የ13 ዓመት ልጆች የ14 ዓመት ልጆች ቦይፍሬንድ ገርልፍሬንድ ሆነው ልጅ የሚወልዱበት ጊዜ አለና እንደዚህ አይነት ነገሮች የሚመጡት ከእንደዚህ አይነት እድገት ሂደቶች ጋር ነውና ልጅሽን ይዘሽ ስትሄጁ የምትሄጂበት ቤት ላይ ማን ነው ያለው ልጄን ምን ሊሆን ይችላል እዛ ምን ሲሰሩ የልጆች ጓደኞች ምን ሲያወሩ ነበር ልጆች ሲገናኙ ሁሉ ጊዜ የተለያየ ነገር አዲስ ነገር ማጠብቁ ነገር ይዞ ነው የሚመጡት ጠጋ ብለሽ ዝም ብለሽ ስታዳምጪ የሚያወሩልሽ ላንቺ ራሱ የሚያስደነግጥሽ ነገር እንዴት ሊያውቁት ቻሉ ይሄንን ነገር ራሱ መፈጠሩ እንዴት አወቁት ብለሽ በጣም ደነግጭበት ነገር ሲያወሩ ተሰሚያቸዋለሽ ለምንድነው ያንቺ ልጅ አሁን ልጄ በጣም ጨዋ ነው ቤት ነው የሚውለው ብለሽ ስልክ ሰተሹ ስራ ሰሪ ትያለሽ ልጅሽ ዩቲዩብ ላይ ምንድነው ያየ የሚቆየው የልጆች ፊልም ሲያይ በልጆች ፊልም ውስጥ የሚተላለፈው ሜሴጅ ምንድነው ምን ሲሰማ ነው ከዛ ውስጥ ብዙ ነገር አውቆ ነው የወጣው ያ ልጅ ከዛ ሲወጣ እኩዮቹን ሲያገኝ እዛ ላይ ያየውን የሰማውን ለነኝ ልጆች ይነግራቸዋል ያወራል ሼር ያደርጋል እነዛ ማውቅ ይፈልጋሉ ከዛ ደግሞ ለመሞከር ይዘጋጃሉ ወይም ደግሞ ከነሱ በእድሜ ያነሰ ሌላ ህፃን ልጅ ሲኖር እዛኛው እነኚህ ከፍ ያሉት ደግሞ ትንሾቹን ህፃናቶቹ ላይ ደግሞ እነዛ ዶሚኔት አድርገው እነዛን አቢዝ ማድረግ ይጀምራሉ እና ብዙ አደጋ ላይ የሚጥሩ አሉ ፕላስ ደግሞ አልኮል ካለ መጠጥ ካለ አንቺ ራስሽ እንዴት ነው ቢሄቭ የምታደርጊው እዛ ስትጠጪ ስትስቂ ስታወሪ አብሮሽ ካለ ሰው ጋር ምን አይነት ባህሪ ነው የምታሳዩ ልጅሽ አንቺን ያይሻል ያንቺ ማንነት እናቱን እንዴት ነው ሊስላት የሚችለው እናቱን ሊያከብራት ነው የኔ እናት እንዲናት ብሎ ፕራውድ ሊሆንባት ነው ምን አይነት ባህሪ ነው አንቺስ የምታሳዩ እዛ ጋር ምክንያቱም መጠጥ ሲኖር ማንነታችን ይቀየራል አንቺ ባትሆኚ ያንቺ ጓደኛ እንዴት ነው የምትሆነው ሌላ ቀን አንቺ ቤት የምትመጣ ሴት እዚህ ጋር ልደት ሄዳ ጠጥታ ሌላ ነገር ስታረግ የምትሆነውን ነገር አይተው ይሄዳሉ ልጆቹ እዛ ውስጥ የሚቀራለ ልጆች ላያወጡትም አንቺ ፊት ለፊት አይመጡም ያያሉ ይሄዳሉ ደግሞ ልጆች ያያሉ ብዙ ጊዜ አይተሽኮነ አዳልት ተሰብስቦ ወላጅ ተሰብስቦ ሲሳቅ ሲጫወት ምን ሲል ልጆች ተሰብስበው ቆመው ያያሉ ምንም አይናገሩም አይተው ወደ ሩጫቸው ይሄዳሉ ቆመው አይተው ወደሚጫወቱት ነው የሚሄዱት ያችን አይተው ሲሄዱ ግን ብዙ ለቅመው ነው የሚሄዱትና እነኚህ ይሄ ነገር በጣም ሊታሰብበት ይገባል ብዬ ነው ማስበው ከዚህ ጋር በተያያዥነት ካነሳ ነው አይቀር ሰላምዬ ሌላ ቀን በደንብ እናወራዋለን ዛሬ ቶፒካችን ስላልሆነና ብዙ ጊዜ ልጆች ጥቃት የሚደርስባቸው በዚህ አይነት ጊዜ ላይ ነው ብዙ ጊዜ ልጆች የሴክሹዋል አቢዩዝ የሚደርስባቸው ከልጅነታቸው ጊዜ ነው ካውንስሊንግ ሲመጡ እኔ ምሳሌ ልሰጥሽ እችላለሁ ትምህርት ቤት አሁን ላይክ ኤሌመንታሪ year 5 year 6 ተብሎ እንግዲህ በጣም ትንንሽ ልጆች ናቸው የ11 ዓመት የ10 ዓመት የ9 ዓመት ልጆች ይመጣሉ ባህሪያቸው ይቀየርባቸዋል በጣም አስቸጋሪ ይሆናሉ በጣም ፈዛዛዎች ይሆኑና ብቻ በሆነ ምክንያት ሪፈር ተደርገው ሲመጡ የምትሰሚው ነገር የሆነ ሰው አንድ ነገር አድርጓቸው ነው የምታየው የጾታ ትንኮሳ ይደረግባቸዋል እዚህ ሀገር ደግሞ መጥፎነቱ ድሮኛ የምናውቀው ሀገር ቤት ሴት ልጅ ተደፍራ ወይ ተተናኮሏት እንደዚህ ጾታ ትንኮሳ ደረሰባት ነው የሚባለው እዚህ ግን ወንዱም ሴቱም ይተነኮሳል አዋቂ ብቻ አይደለም ደግሞ እንደዚህ ጾታ ጥቃት የሚያመጣው የ9 ዓመት ልጅ ላይ የ12 የ13 ዓመት ልጅ ጥቃት ይፈጽማሉ ላይክ ሴክሹዋል አቢዩዝ ላይክ ልጆችን የሚደፍሩት አስገድደው ያንን ባያደርጉት እንኳን ወደዛ ነገር የሚገፋ ነገር ይሞክራሉ ልጆቹ ፈጥነው ስለሚያድጉ ይሄ አገሩም ባህሉም የሚያውስ ነገር ለዛ ስለሚገፋፋቸው እንደዚህ አይነት ቦታ ሲሄዱ ልጆች ለእንደዚህ አይነት ነገር ተጠቂ ይሆናሉ በዛ ላይ ስንሄድ ልደት ቦታ ይዘናቸው ስንሄድ ደግሞ አልብሰን የምንወስዳቸው ራሱ እኛ ራሱ ለብሰን የምንሄደው አለባበስ ራሱ ለዚህ አይነት ነገር ልጆችን እንጌጅ የሚያደርጋቸው ሌሎች አይን ውስጥ እንዲገቡ ምክንያቱም መጠጥ ያለበት ቦታ
ልጆችሽን አለባብሰሽ ስትሄጂ ለዛ ምክንያቱም ጾታዊ ትንኮሳ ሲመጣ ብዙ ነገር አብሮ አለ መነሻ የሚሆኑ ነገሮችና እነዛ ነገሮች አብረው ታሳቢ ቢሆኑ ምክንያቱም ብዙ ልጆች በጣም ብዙ ልጆች ወላጆች ከሚያውቁት በላይ ምክንያቱም ልጆች ወላጆቻቸው እንዳያውቁ አይፈልጉም ትምህርት ቤት ውስጥ የመጀመሪያ ቃል የምትገቢላቸው ወላጅ እንዳያውቅ ነውና ብዙዎቹ ጥቃት ይደርስባቸዋል ጥቃት የሚመጣው ወይ እናት የተለያየ ቦይፍሬንድ ሊኖራት ይችላል ቤቷ እየመጣ የሚያደር ወንድ ሊኖራል አብረው የሚጫወት ጓደኛ ሆኖ መሄድ ይኖራል ሱስ አለ ልጆቹን ነካክተዋቸው ይሄዳሉ የማይሆን ደስ የማይል ነገር አድርገው ይሄዳሉ ያ ነገር ልጆቹ ላይ የሚፈጥረው ስነልቦናቸው ላይ ሐሳባቸው የሚፈጥረው በጣም ከባድ ነገር አለ እና በጣም እንደውም የሚያሳስበኝ ነገር እኔ እሱ ነው ካየሁት ከታዘብኩትና በእኛ ኮሚኒቲ ደግሞ እንደዚህ አይነት ነገር ባሉ የተሰጠው አይመስለኝም እንደማየው ከሆነ ምንም ልጆች ስለሆኑ ምንም አይሆኑም ገና ናቸው የሚባል ነገር አለ ግን ልጅ ከ5 ዓመት 6 ዓመት የሆኑ ልጆች ወይ የእንጀራ አባቴ እንደዚህ አድርጎኝ ኢቭን በእኛ ኮሚኒቲ ውስጥ እንኳን የራሳቸውን ልጆች እንደዚህ አይነት ነገር አደረጉ ተብሎ ብዙ ጊዜ ክስ ሲመጣ እንደዚህ አይነት ትንኮሳ ሲደርስ እንሰማለን እና እነኛ ነገሮች በጣም ታሳቢ መሆን አለባቸው ያው ቶፒካችን ስላልሆነ እዚህ ላይ ገብተን ብዙ ማውራት አለብን እያላስብም ሜቢ ሌላ ቀን እንነጋገርበታለን እና ሜቢ ሰላም ያንቺ ያየሽው የታዘብሽው ካለ ደግሞ እንጨምሮ ማውራት ጥሩ ነው በጣም አስፈላጊ ነው በሰፊው ሌላ ጊዜ ብናወራ በተለይ አንቺ አሁን ዛሬ ያነሳሽው ስለ ሴክሹዋል አቢዩዝ ስለ አይደንቲቲ ሴክሹዋል ምንድነው የሚሉት ነገር ከየት እንደመጣ ወላጆች ማወቅ አለባቸው ምክንያቱም ችግራችን ባህላችን ሃይማኖታችን የምንለው ነገር አለ ግን የምንረሳው ነገር ካለ ልጃችን እዚህ ነው የተወለደ እዚህ ነው የሚያድግ ያለና የዚህ ሀገር ባህር ነው ያላቸው የዚህ ሀገር አስተሳሰብ አረዳዳት የላይፍ ነገር ምክንያቱም ቤት ውስጥ የማየት ነገር ሌላ ነው ውጪ የሚሰሙትና የሚያስተምራቸው ሌላ ነው እና አንዳንዴ ሁሉ ነገር አሟልተን ባህላችንን ሃይማኖታችንን ማስተማር ለልጃችን ቆንጆ ነው ግን እዚህ ሀገር እንዴት አይነት ኑሮ ነው የሚኖሩት ምን አይነት አስተዳደግ ነው ልጅ ማደግ ያለበት የሚለው ነገር አይ ቲንክ ሌላ ጊዜ ጠለቅ ብለን ማውራት አለብን ምክንያቱም ያበሻ ቤት ወስደን ስለሆነ ምንም አይገኝም እዛ ምንም አይፈጠርም ምንም አያዩም የሚለው ነገር እኔ አይገባኝም እንዳልሽ ምክንያቱም ልጅ ከልጅ ይለያል ወላጅ ከወላጅም ይለያል ሁሉ ሰው አይደለም አንዳንዴ ሰው የሚለው ነገር ማልወደው ካለ ምንድነው ልክ እንደ ነጮቹ አስተዳደግ አድርገሽ የምታሳድጊው የሚባል ነገር ስሰማ ነው እንደ ነጭ አስተዳደግ ሳይሆን እንደ ራሴ እንደኔ የምፈልገው እኔ በሚገባኝ ምክንያቱም ልጅ ሲሰጥሽ ያው እንደዚህ ብሎ ተጽፎ የተሰጠሽ ነገር ያለም ራስሽ አዳፕት ያረግሽ የምታሳድጊው ልጅ ነው ግን ምን አይነት ነው ከውጭ አሞላይቼ ማሳድገው ወይኔ ያገሬ ያደግበት እዚህ ሲጠቅማል ወይ ሳይጠቅም ብለን ኮንሽስ ሆነን ማለት ነው ስናሳድገው ልጃችን ከነሱ ብዙ ነገር ነው የምንማረው ከልጃችን በጣም ስማርት ናቸው እኛም አንዳንዴ ህግ ስናወጣላቸው እንረሳዋለን we break አዛዳውት እነሱ ነው የሚያስታውሱ ላስት ታይም እንደዚህ ብለሽ አሁን ለምንድን ነው ሲል ከልጅ ጋር ብለን ስንሰማቸው ስናያቸው ከነሱ አብረን ነው የምናውቀው አብረን ነው የምንማረውና አይ ቲንክ ሌላ ጊዜ ሰፋ አድርገን ሰው ማወቅ አወያ መሆን አለበት በተለይ በዚህ ውስጥ ነገር በዚህ ፓርቲ ያደረግን ኢቨንትም ሰርግም ብዙ ነገር ማውራት እንችላለን ብዬ አስባለሁ ከዛም ሁላችንም የምንማረውና ተምራውትዬ ምትዩ ነገር ካለ ታዘው ሶሪ አማርኛ ዛሬ መደወል የምትፈልጉ ከሆነ ጥያቄ ካላችሁ በስልካችን በኢሞ በዋትስአፕ በቫይበር ወይ ደግሞ ኮሜንት ላይ ብትጽፉም ወይ የምቀጥለውም ያለ ያው የአማርኛ ፕሮግራማችን ሁሌ ቅዳሜ ነው የሚሆነውና ያንን ማውራት አለብን ወይም ደግሞ ያንን አርስቶች መነጋገር አለብን የምትሉት ካለ ደግሞ ጻፉልን ወይም በሜሴንጀር ታገት መላክ ትችላላችሁና ስሙ ነው ሰምራችዬ የምትዩ ነገር ካለ ጥያቄ ካለሽ ያው ኦልሞስት ሰዓታችን እየደረሰ ነውና ወደ አንቺ ሰማት ነው
እሺ ሰላም ቴንክ ዩ አይ ትንሽ አሁን ስለ በርዝዴይ ምናልባት ይሄ ነገር በሰፊው ሌላ ጊዜ ይወራ ይሆናል ግን አሁን እኔ ሳስበው ደግሞ በርዝዴይ በተለይ ለልጆች በጣም የሚጠብቋት በአመት አንድ ጊዜ በጣም በቃ ሴሌብሬት ማድረግ የሚፈልጓት ቀን ናት የነሱ ቀን ናት እና እዛ ምክንያታዊ ያልሆነ ወጪ ይወጣል እና ምንም አይነት የገቢ እንትን ቢኖረን ማለት ምንም አይነት መጥፋት የሚችል ገንዘብ ቢኖረን እንኳን ሪዝናብል መሆን ምክንያቱም እኛ የምናስተላልፈው መልእክት ኤክስትራቫጋንሲ ከስነ ልቦናዊ እንትናቸው አንፃር ማለት ነው ኤክስትራቫጋንት የሆነ ወጪ ስናወጣ ለነሱም የምናስተምራቸው ነገር ያንን ነገር ነው ኢዚ ጎይንግ መሆን እና ሪዝናብል መሆን አለበት ወጪ ስናወጣ እንኳን ለልጆቹ የሚመጥን እና ኢትስ ጉድ ኦልሶ ስለ ልጆቹ ብቻ እነሱን ማዕከል ያደረገ ሴሬሞኒ ቢደረግ እነሱም ሴንስ ኦፍ ቢሎንጊንግ ነሳቸው ወይ ድማ በቃ ያንን ነገር በሙላት ስሜት የመሰማት እንትናቸው በጣም ጥሩ ይሆናል ማለት ነው እና ከዛም አንፃር ብናየው ኤክስትራቫጋንሲስ ልናስተምራቸው እንችላለን በዛ በሚወጣው ወጪ ማቴሪያሊስቲክ እንዲሆኑ የኮምፒቲሽን መንፈስ ወይ ደግሞ የውድድር መንፈስ የእንትና በርዝዴይ እኮ በእንደዚህ ነገር ነበር እኔ ደግሞ በዚህ መሆን አለበት እንደዚህ ያለ ያላስፈላጊ የሆነ እንትን የመወዳደር ማቴሪያሊስቲክ የመሆን ነገር ሊያዳብሩም ይችላሉ ብዬ አስባለሁ እና በዛም አንፃር ብናየው ጥሩ ነው አሁን የተባለው በጣም ብዙ ነገሮች እንዳለ ሆኖ በትክክል ብዙ ጊዜ ድብልቅልቅ ባለ ቦታ ውስጥ የተለያየ ነገር አመቺ ነው ሴክሹዋል ቅድስት እንዳለችው ማለት ነው ሴክሹዋል አቢዩዝ ለሌላ የባህሪ እንትን ማለት ማዛባት ምናምን ብዙ ጊዜ እንደዚህ አይነት ኤንቫይሮንመንት በጣም አመቺ ነው በጣም ማስተዋል ያለብን ነገር ነው ከዛም አንፃር አሁን እንዳልኩት ማለት ነው ስለ ኤክስትራቫጋንስ ለወጪ ምክንያታው ስለሆነ ወጪ ልጆቻችን ምንድነው የምናስተምራቸው ኢዚ ማኒ ዝም ብለን የምናባክነው ከሆነ በሚሆንም በማይሆንም ሌላ ልጅ ደግሞ መጥቶ የዛ ቤት የሚማረው ነገር እንደዚህ አይነት ነገር ይዞ ይሄዳል ያልተፈላጊ የሆነ የውድድር መንፈስም ልናዳብር እንችላለን በልጆቹ መካከል ውስጥ ማለት ነው ስለዚህ ይችን ነበር ትዝብቴስ ከትዝብቴ አንፃር ነው ማለት ነው አየሁት ልክ ነሽ ሰላሚ ተጨማሪ በርዝዴይ ማለት ለልጆች በጣም ስፔሻል ዴይ ነው ለነሱ በጣም ትልቅ ቦታ የሚሰጠ ነው የሚቆጥሩ ልጆች አሉ ገና ልደታቸው እስኪደርስ በየቀኑ የሚቆጥሩ ልጆች አሉና ያቺ ቀን ማለት ስፔሻል እንደሆኑ የሚሰማቸው እንደውም ለነሱ ትልቅ ቫልዩ ተሰጥቶ በቃ የዛ ቀን በጣም ኢምፖርታንት ፐርሰን እንደሆኑ የምናሳይበት ቀን ነው አቴንሽን በሙሉ ለዛ ልጅ ልደቱ ለሆነ ልጅ መሰጠት ያለበት ቀን ነው በዛ ውስጥ ልጆች እንደውም ራሳቸውን የሚያዩበት ላይክ ጓደኞቻቸው ያጅቧቸዋል አዋቂ ያጅቧቸዋል ፍቅር ይሰጣቸዋል እና እነሱ ብቻ ናቸው ትኩረት የሚሰጣቸው እዛ ቀን ላይና ለልጆች ትልቅ ቫልዩ አለው የዛ ቀን በቃ መልካም ልደት ተብሎ ታጅበው አብረው ስቀው ተጫውተው ከኩዮቻቸው ጋር እነሱ ላይ ብቻ ፎከስ ያደረገ ሲሆን ደስታ ነው የሚሰጣቸው የሰጠናቸው ጊፍት ያረግንላቸው የጠራነው ሰው ሳይሆን እኩያቸውን ሰብስበን የእድሜያቸው ኩያ ሰብስበን አብረን ወላጆች ደግሞ እናት አባት እህት ወንድም ካላቸው አንድ ላይ አድርገን የምንሰጣቸው ያቺ ታይም እና እነሱ ኢምፖርታንት ፐርሰን እንደሆኑ አድርገን እነሱ ላይ ፎከስ አድርገን ያለው ነገር ሲሆን ለልጆች በጣም ትልቅ ዋጋ አለው ቀይኮ አንዱ እንትን ነው አንደኛው አክኖሌጅመንት ነው ለልጆች እንጂ ለኛ ፓርቲ ካደረግነው የልጁን ሰረቅንበት ማለት ነው ዩዝድ እንደሆኑ ሆኖ ነው የሚሰማቸው በቃ የሆነ ነገራቸውን በቃ አጠፋ ነው እኮ ደመሰስ ነው ማለት ነው ለነሱ ኢምፖርታንት የሆነ ኢቨንት ነውና ኔክስት ይር ባታከብሪ ለልጁ ማተር ያደርግ ምክንያቱም ስቲል የወላጆች እንደሆነ ነው ልጁ የሚጠብቀውና እንደዛ ከሚሆን ሞር ልጆቹ ላይ ፎከስ አድርጎ መደረግ የለበትም እንትን የለኝም ይሄ ሁሉም ሰው እንደየተለያየ አቆማለሁ ግን ያ ልጅ የልደት ቀኑ ስለሆነ ልጁ ለራሱን አፕሪሺየት የሚያደርግበት ደስታቸውን ወላጆች አንተ ስለተወለድክ ደስ ብሎኛል ብለን ነው አይደል ልደት የምናከብረው
ደስታችንን የምንገልጽበት ፍቅር የምንሰጥበት በቃ ስለምንወድህ ልጄ ስለተወለድክ ደስ ብሎኛል አንተ ስላለህ እንዲህ ነው ብለን የኛ ህይወት በልጁ መሞላቱን የምናሳይበት ሞር ያንን እንዲያውቀው ልጁ እንዲረዳው የምናሳይበት ነው። እንደውም ስፔሻል ዴይ ለልጅም ለወላጅም ሲሆን ከዛ አንጻር ነው መሆን ያለበት እንጂ ማን መጥቶ ሄጄ እንደዚህ ምናምን ተብሎ የኛን ፍላጎት የምንሞላበት መሆን የለበትም። እና ይሄ በጣም እውነት ነው። ለልጆች በጣም ስፔሻል ዴያቸው ነው። ለዛ ነው ፎከስ ማድረግ ያለብን የሚደረግለት እንደ እድሜያቸው አንጻር እንደ ኩዮቻቸው ባላንስ የሚያደርግ ነገር። ምክንያቱም ሞር ባደረገን ቁጥር ልጆቹ ሞር እየፈለጉ ነው የሚሄዱት እና ራሳችንን በቃ ተመጣጣኝ የሆነ ምንድነው አንደኛ ልጆች መማር አለባቸው። ላይክ ህይወትን እንዴት ነው በፊት ለሚቀጥለው ህይወት ሊመሩ የሚችለው ማኔጅ የሚያደርጉት እንዴት ነው ሰርቶ ማግኘት መቻል እንዳለባቸው እንዴት ነው የምናስተምራቸው። ዝም ብለሽ ጊፍት እያመጣሽ ሁሌ ስትሰጪው እንዴት ልጅ የህይወትን የነገርን ዋጋ ሊረዳ ይችላል? ሁልጊዜ ኤክስፔንሲቭ ልብስ ገዝተሽ ሁልጊዜ ጊፍት ገፍተሽ ይሄ ማቴሪያል ስልኩ ምነው ስትይ እንዴት ሰርቶ ማግኘትን ሊያውቀው ይችላል? ልጅሽ እንዴት ሊማረው ይችላል? እና ከልጅነታቸው ላይክ ስራ ስታሰቢ ከቤት ውስጥ እኮ ሂድና ይሄንን የተኛህበትን አልጋ አንጥፍ ብለሽ ገና 7 ዓመት 6 ዓመት ሲሞላው ልጅሽን ማስተማር አለብሽ። ያ ምንድነው ኃላፊነት እንዲሰማው ይሄ የኔ ስራ ነው። ምክንያቱም ሳሰሪ ማግኘት እንደሌለ አስተማርሹ ማለት ነው። አንጥፎ ሲመጣ ደግሞ በጣም ጎበዝ ልጅ ወልደን የኔ ልጅ እኮ እንዲያደርጋል ብለሽ ስታወሪ ሰርተሽ ማግኘት ምን እንደሆነ ለልጅሽ አስተማርሹ ማለት ነው። ኔክስት ታይም ደግሞ ሌላ ነገር እንደ እድሜው ከፍ ይላል። እያደጉ ሲመጡ ደግሞ ጊፍት አይደለም የምትሰጫቸው። አይተሽ ከሆነ አሁን በጣም እነኚህ በደንብ በቃ በጣም በስነ ምግባር የታነጹ ልጆች በተለይ በነጮቹ ላይ ስታይ በጣም ውድ የሆነ ጊፍት አይሰጣቸውም። ጥሩ ገንዘብ ያላቸው ጥሩ ስራ ላይ ያሉ ወላጆች ልጆቻቸው ሰርተው ነው ሳንቲም ሴቭ የሚያደርጉት። ቤት ውስጥ ቤት ቢያጸዳ ልጅ የአባቱን ጫማ ቢያጥብ ሳንቲም ይሰጠዋል። $1 ወይም $2 ሊሰጠው ይችላል። ያችን ሴቭ አድርጎ ይዞት ሲወጣ ከራሱ ፖኬት መኒ እንዲከፍል ነው የሚያደርገው። ያለ ምንድነው ገንዘብ የመሰሰት ያለ መሰሰት ጉዳይ አይደለም። አንደኛ ልጆች ላይ ህይወትን ባላንስ አድርገው መኖር እንዲችሉ፣ ሶስተኛ ወደፊት ማንነታቸው ገንዘብ ሴቭ ማድረግ እንዳለባቸው ሰርቶ ማግኘት የሚባለውን ነገር እንዲችሉት ይሄ ብኩንነት አባካኝነት የሚለውን ነገር ተረድተው ያንን ነገር ውስጥ እንዲረዱ ህይወታቸውን በደንብ ከዚች ጋር ቤዝ እንዲያደርጉት ለማስተማር ነውና ልጆችን አንቺ 13 ዓመት እስኪሞላው ልጅሽን ጠዋት ተነስተሽ ቁርስ እያበላሹ ኧረ ጫማህን አድርግ ልብስህን አድርግ ጥርስን ቦርሽ እያልሽ ትምህርት ቤት የሚሄድ ከሆነ እንዴት ህይወት ሊኖረው ይችላል? ምክንያቱም አላስተማርሹማ ምንም ልጁ ላይ ምንም ብሌን የምታደርጊው አልችልም እና ሃይ ስኩል ገብቶ እንደዚህ አላረክም ብለሽ ደግሞ ልጁን ተወቅሸዋለሽ እና ከየት ሊያመጣው ይችላል አንቺ ያንን ካልሰጠሽ? ምክንያቱም በቃ ሌላ ዓለም የለውማ ሊማርበት ራሱን ሊያነጽበት ህይወትን የሚያበት የለውም ካንቺ ውጪ። ስለዚህ እቤት ልጅሽ ከፍ ባለ ቁጥር አልጋ ከማንጠፍ ይጀምራል፣ ጥርስ ከመቦረሽ ይጀምራል። ከዛ ደግሞ የራሱን ክፍል ከማጽዳት አጽድቶ ደግሞ ሪዋርድ ትሰጪዋለሽ። ሰርቶ ማግኘት መቻልን እንዲያውቀው ታደርጊዋለሽ። ከዛ ደግሞ ሰርቶ ሲያገኝ እቤት ቢያጸዳልሽ £5 በሳምንት ብትሰጪው ልጅሽ ሁልጊዜ ደስተኛ ነው ቤት ለማጽዳት። ምክንያቱም ሰርቶ የማግኘትን እያያት ነው፣ ገንዘብ እያገኘ ነው። ያችን ገንዘቡን አይወጣትም። ብዙ ልጆች አይተሽ ከሆነ ሳንቲም ማውጣት አይወዱም፣ ሴቭ ማድረግ ነው የሚፈልጉት። £5 ከሰጠሽው የፈለግሽውን ስራ ይሰሩልሻል። በጣም ደስተኞች ሆነው ፐርፌክት የሆነ ስራ ሰርተው ለምንድነው አንደኛ ህግ ያከብራሉ፣ ግዴታቸውን ያውቃሉ፣ መብታቸውን ያውቃሉ። ከዛ ደግሞ እንዴት ሴቭ ማድረግ እንዳለባቸው ህይወት እንዴት ለነገ መገንባት እንዳለባቸው አላማ እንዲኖራቸው ቅድ እንዲኖራቸው ገንዘብ አጠቃቀምን እንዴት ማወቅ እንዳለባቸው አስተማርሻቸው ማለት ነው። እና ከቤት ውስጥ ይህንን ስራ እየሰጠሽ ኃላፊነት ይሄ ኮንትሮል አድርገሽ አቢዩዝ አድርገሽ ጫና ፈጥረሽ ይህን ስራ አንተ ልጅ ነህ የታባክ እያልሹ ሳይሆን እንዲያውቀው ህይወትን እንዲያውቀው ባላንስ አድርጎ መኖር እንዲችል። ምክንያቱም ሁልጊዜ ወላጅ ተሟልቶለት ልጁን እየመገበ እያለበሰ እያስደሰተ መኖር አይችልም። ፎር ሳም ሪዝን አንድ ነገር ቢመጣ ወላጅ ላይ የሆነ ነገር ቢመጣ ልጅሽ እንዴት መኖር እንዳለበት ሊያውቅ ይችላል። በቃ ያንን አስተምረሽዋል። ስራ ሰርቶ ገንዘብ አግኝቶ ገንዘቡን በደንብ አመጣጥኖ ሂሳቡን ወጪውን ምን ለማውጣት እንዳለበት ተገንዝቦ ማውጣት እንዲችል ለወደፊት እቅድ እንዲኖረው ህይወቱን ላይክ ቪዥን እንዲኖረው አረግሹ ማለት ነው።
16 ዓመት ያልሞላቸው ልጆች ብዙ ልጆች ስታዩን የነጭ ልጆች ብዙዎቹን ስታያቸው በጣም ጥሩ ወላጆች ኖሯቸው ጥሩ ፋሚሊ ውስጥ ኖሮ ከፓርት ታይም ከትምህርት ቤት ውጭ ስራ ሲሰሩ ታያቸዋለሽ ወይ አጎታቸው ቤት ሄደው የሆነ ስራ ሰርተው ብር ይከፈላቸዋል በጣም ሚኒመም በሆነች ክፍያ ያችን ብር እንኳን አያውጧትም ወጥተው ከኩዮቻቸው ለ16 ዓመት ምናምን ሆኖ ከጓደኞቻቸው ጋር ወጥተው ሊዝናኑ ሲሄዱ እንኳን ከ5 ፓውንድ ከ6 ፓውንድ በላይ ማውጣት አይፈልጉም ሌላው ልጅ ማውጣት ላይክ በጣም እኔ ያለኝ ገንዘብ ብሎ መጠጣት መጨፈር ሲፈልግ እነሱ ራሳቸውን በጣም ሊሚት አድርገው ኮንትሮል አድርገው ብራቸውን ላለማውጣት ስለሚፈልጉ ተደስተው ብቻ የሆነች ቁጥብነትን ተጠቅሞ ልክ በቃኝ ብለው እዛች ጋር ራሳቸውን አግለው ወደ ቤታቸው ይመጣሉ ያ ሪስፖንሲቢሊቲ ተማረ ማለት ነው እንካ እየተባለ ሳንቲም ሁሌ እየተሰጠው ሂድ ተዝናና እንደዚህ ነው ይሄን ገዛው እየተባለ ያደገልሽ ሲበጣም ዋጋውን ያቆም የገንዘብ ምንነትን ያቆም አንቺ አምጪ ስጭኝና ብሎ ወጥቶ ከጓደኞቹ ጋር መዝናናቱን እኔ ብር አለኝ እኔ ማውጣት እችላለሁ እኔ እንደዚህ ነኝ ብሎ እዛ ጓደኞቹ ጋር መታወቁ በቃ መታየቱን መደነቁ እሱ ስላለው እንዲህ ስለለበሰ እንዲህ ስለከፈለ ተብሎ እነሱ አድማየር ማድረጋቸው ጓደኞቹ ጋር ያለውን አቴንሽን ብቻ ነው መሙላት የሚፈልገው እንጂ ለነገ ምንነት ገንዘብ ሴቭ ስለማድረግ ህይወት ላይ የሚመጣውን ቻሌንጅ እንዴት ነው የሚወጣ የሚለውን ነገር በፍጹም አያስበው እንደዚህ አይነት ልጆች ደግሞ ቶሎ ነው የሚወድቁት በጣም ትንሽ ነገር ተሰብራቸውና የቀሪ ህይወታቸው በሙሉ ዳሜጅ ይሆናል ብዙዎቹ አይተሽ ከሆነ ሱስ ላይ ይወድቃሉ ራስን መጥላት አለ ለቤተሰቦቻቸው ግዴለሾች ይሆናሉ ምክንያቱም ዋጋ መስጠትን አልተማሩት እና ይሄ በጣም ልጆችን ከልጅነታቸው በቃ ማስተማር አለብሽ ኩክ ማድረግ እንዴት እንዳለባቸው ከ6 ዓመት ከ7 ዓመት ጀምሮ መማር አለባቸው ትንሽ ነገር ብሬክፋስት ላይክ ጠዋት ተነስቶ ወተት ወስዶ የሚበላትን ነገር አድርጎ በልቶ ራሱን አጸዳርቶ ትምህርት ቤት መሄድ እንዳለበት ጸጉር ማበጠር እንዳለበት ጥርሱ መቦረሽ እንዳለበት ሁሌ ንጹህ ልብስ ለብሶ መሄድ እንዳለበት ያንን ታስተምረዋለሽ የማይችለውን ፓርት ላይ ታግዘዋለሽ በዚህ ላይ ከጨመርኩ ምንድነው አሁን እንዳልሽ ማለት ነው ሪዋርዲንግ ቻርት የሚባል አለ ገና ትንሽ አለ በ2-3 ዓመታቸው እና ማንም ልጅ አሁን ስቲከር ወዳል ሱፐር ሂሮ ስታር አይ ላቭ ዩ ምናምን የሚለው ስቲከሮች ጥዋትን ጥርሴ ማንዴ እስከ እሁድ አለና በሱ ነው የሚጀምረው ከዛ ያው ያደጉ ስለ ብር ምናምን ያወቁ ሲሄዱ ደግሞ ኪግማን የሆነ ነገር መኪናም ቢሆን ሌላ ነው የሆነ እነሱ የሚፈልጉት ብር የሚያስገቡለት ከተሰጡ ልጅ በጣም ነው ሚማር ልክ እንደ ስፖንጅ ናቸው እኛ የሰጣናቸው ነገር ነው ወኛ ምናርገው እኛ እንደነሱ ብንሆን እኔ እኮ እንደዚህ ኤክስትራ ሴቭ ማድረግ ፈልጋለሁ ወይ ደግሞ አሁን ፓንኬክ ቦታ መሄድ የምፈልግ ሆነ እሁድ ምንድነው ዓርብ ዕለት ትምህርት ሲጨረስ እንደ ሪዋርዲንግ የሳምንት ሙሉ ትምህርት ስለነበሩ ወደዛ ካፌን የሚወሰዱ ከሆነ ያንን በፎል ዊክ የተሰበሰበ ብር ራሳቸው ማንቴካቸው ቢሆኑ ዋፍልን ቢሆኑ አሁን ሳመር ነው አይስክሪም ማንም ልጅም ይወዳልና እንደሱ ያለንን በትንሹ ማለት ነው ልጅም መስማር እንችላለን የራሳቸው ነገር ሲያደርጉ ደግሞ የሆነ ኦነርሺፕ ነው የሚሰማቸውና ኢዚ ነው ያው ሌላ ጊዜ ምንድነው ሪዋርዲንግ ቻርት ምክንያቱም አንዳንዴ ምን መሰለኝ እኛ ያደግንበትና እዛ ያለ ኢቭን ኦፖርቹኒቲ ቢኖርም ያለማወቅ ስንት ወላጆች ምን አርጎ ልጃቸው እንደዚህ ነገር ማስተማር እንዳለባቸው ማያውቁ ስንት ወላጆች አሉና አይ ቲንክ በስፋትም በግብርን ማሳየት አይ ቲንክ ለህብረተሰባችን በጣም ጠቃሚ ነው ብዬ ነው የማስበው በጣም ቆንጆ አድርገሽ ነው የገለጽሽው ሰምባዬ ያው 7 ሚኒትስ የሚሆን አለንና ምጨምሪ ነገር ካለ በዚህ ላይ ልጅን እንዴት አድርገን ሪስፖንሲብል መሰማት እንዳለባቸው ከልጅ ላይ ነው የሚጀምረው ሁሉ ነገርና እስከፊት በዚህ ላይ እሺ ልጅ ሪስፖንሲብል ማለት ኃላፊነታዊ ሆኖ እንዲያድግ ለማድረግ መጀመሪያ ወላጁ ነው ሪስፖንሲብል መሆን ያለበት አንዳንድ ወላጆች unfortunately ራሳቸው ያው biological እንትን ስለሆነ ልጅ ይመጣልና ራሳቸው
ወላጅ ሪስፖንሲብል ባልሆኑበት ጊዜ ወይ ዝግጁ ባልሆኑበት ጊዜ ልጅ ይመጣል። ዝግጁም ሆነው እንዴት አይነት ኃላፊነት መወጣት እንዳለባቸው እንትን ሳይሉ አወር ሳይሆኑ ልጅ ያሳድጋሉ። እና ልጆቹ ሁል ጊዜ እኛን ነው ወላጅን ነው ኢሚቴት የሚያደርጉት፣ እኛን ነው ኮፒ የሚያደርጉት። እኛን መምሰል መጀመሪያ የምናሳያቸው ምስል ወይ እነሱ ስነ ልቦናዊ መዋቅር ላይ ወይ እነሱ እንትን ላይ የሚመጣው የኛ ኢሜጅ ነው። እና ራሳችን መጀመሪያ እንትን መሆን ሪስፖንሲብል ነን ወይ የሚለውን ጥያቄ መመለስ ለልጆቻችን ከምንሰጣቸው ፍቅር ጊዜ አንፃር ናቹራል ፍሎው ነው። ከዛ በኋላ ብዙም እንትን አይልም ማለት ብዙ ኦፍ ኮርስ ጊዜሽን ምናምን እንትን ይልሻል። ግን አንዴ እኛ መስመር ውስጥ ከገባንና ኃላፊነታችንን የምናውቅ ወላጆች ከሆንን እነሱንም ሼፕ ለማድረግ ኃላፊነት ተሰምቷቸው የሚያድጉ ሰዎች አድርገን ለማሳደግ ጥሩ ቤዝ ይሰጠናል ብዬ አምናለሁ። ስለዚህ እኛን ኢሚቴት የሚያደርጉን ከሆነ እኛን የሚቀዱን ከሆነ እኛ ማስተር ኮፒ የነሱ ማስተር እንትነን እኛ እንደዛ ነው የሚያዩ። ካልሆነ ያው በቃ አካባቢያቸው በጣም ኢንፍሉዌንስ ያደርጋቸዋል። ባዶነት ቫኪዩም እንትን ይሰማቸዋል። ትንሽ የመሆን የበታችነት ስሜት የሆነ ክፍተት ይፈጠራል። እና መጀመሪያ ላይ ራሳችን መጠየቅና ራሳችን ያንን መልስ ማግኘት አለብን ብዬ አምናለሁ ማለት ነው። እንደ ወላጅም እንደ ታዛቢም ማለት ነው። ቅድስቴ ከመስጠታችን በፊት ነገር ካለ ያው የሚቀጥለው ያለ አርዕስታችንን እስከ ሰፋርገት ለማንሰን ሀሳቦች በቃ ብዙ ነገር የተማርኩ ነው። አማርኛዬን በቃ ጸዳ ሚት ነው ያለሽ ቅድስቴ ሚት ነው ያለሽ። ሶሪ I don't think ብዙ ነገር አውርተናል እና ብዙ ሸፍነናል ብዬ አስባለሁ። ምናልባት ከአንድ ቶፒክ ወደ ሌላ እየዘለልን ቀላቅለነዋል ብዬ አስባለሁ። ግን ያው ሁሉ ከልጆች ጋር ስለሆነ ተያያዥነት ያለው ፕላስ ደግሞ የልጅነትን ስታወሪ ስለራስሽ አብረሽ ነው የምታወሪ። ምክንያቱም እኛ አሁን ያለነው ማንነታችን የልጅነታችን ማንነት ስለሆነና I think ሰፊ ነው። ስለ ልጆች እድገት ስታወሪ በጣም ብዙ ነገር ታወሪያለሽ እና በሁለት በሶስት ሳምንት ያልቃል ብዬ አላስበውም። እና I think ሸፍነነዋል ብዬ ከጥቂቷንም ብትሆን ትንሽ ተወያይተንበታል ብዬ አስባለሁ። ምናልባት ኔክስት ዊክ ላይ I don't know እነዚህ የሚመቻት ከሆነ ከሱ አንፃር ምትለን ካለን እዛ ላይ እንነጋገራለን። ካልሆነ ደግሞ ሌላ ቶፒክ ይዘን ነው የምንቀርበው ለኔክስት ዊክ የሚሆነው ማለት ነው። ወይ ከልጆች ጋርም ወይም ደግሞ ከልጆች ወተን ደግሞ ስለራሳችሁ ማንነት አስፈላጊ ነው። ምክንያቱም መጀመሪያ በቀደም የፍናን ኦርጋናይዜሽን ያለና ስለ ልጅ አስተዳደግ 6 ወር የሄደ ፕሮግራም ነበራቸው እና እዛ ትሬኒንግ ላይ የነበሩ የራሳቸው ምንድነው ሲሰጡ መጀመሪያ ነገር ያሉ ያስተማራቸው ስለ ራሳቸው ነው የጠየቁት። ስለ ልጅ አስተዳደግ ሳይሆን ስለ ራሳቸው ምንድናቸው as a parent. I think መጀመሪያ እኛ ነው ሂል ማድረግ ያለብን። ያደግንበት ጥሩ ነገር ካለ እሱን ይዘን እዚህ ምን ጥሩ ነገር አለ ሰልፍ አዌርነስ ኮንፊደንስ መተጋገዝ ደግሞ እዚህ የረጅም ዓመት ያደረግን ካለን ያወቅን ካለን አዲስ ሰው ሲመጣ በቃ መናገር አለብን። ወይ ደግሞ ያንን ሰው ነው አልፈልግም ካለ ስላላወቀ ነው እንጂ ስላልፈለገ አይደለም። we have to understand, we have to have like ያንን ውስጣችን ቀስ ብለን ሰውን መረዳት እንጂ ነው በቃ እንደዚህ ነው ከራሴ ጀምሮ ማለት ነው። በቃ ያንን አረሻ ያልን ግን ከራሳችን ህዝብ ርቀንም አንረቅም። ምክንያቱም የሚረካን እሱ ነው። ባህላችን፣ ሃይማኖታችን፣ የራሳችን ሰው የምንለው የኛ ልጆችም እዚህ ቢወለዱም እዚህ ቢያድጉ ትምህርት ቤትም ቢሆኑም they don't look them the same. There is favorism, colorism ብዙ ነገር አለና እኛ ስንዋደድ እኛ ስንታገል እኛ ስናቅ ነውና
አብረን እናደርግ as a whole community ማለት ነውና that's what ማህፀን ደግሞ ኤርትራም ኢትዮጵያም ሳንል አብረን እንደ ኮሚኒቲ አብረን ስናድግ ልጃችንን ፓውን የሚሆነውና መጀመሪያኛ ሄል እናደርግ እኛ ራሳችን ስናቅ የኔ ዊክነስ እንደዚህ ነው የኔ ጥሩ ነገር ይሄንን ነው ብለን ስናቅ ነው ለልጃችን ደግሞ aware ሆነን conscious ሆነን ማሳደግ የምንችለው እንጂ ያንን subconscious በማንም ሰው ላይ ማለት ነው የሚጫወትበት ካለ subconsciousአችን እኛ ሳናስበው እኛ ሳንፈልገው ነው የምናደርገው ግን let's be conscious እና ያንን በጣም I think ስለ parent እና ስለ adult እንዳልሽው ማለት ነው የልጃችን ባህር ያን ይሄ ማይሰራ ከሆነ ያንን እንዴት ብለን መተው እንዳለብን ምክንያቱም የሰው ጭንቅላት እንደ ባህር ነው ትልቅ ነው መቀየርም ይችላል ማለት ይችላል እኛ ያው በልምድ በቃ አንዴ ካደገ ጭንቅላታችን ማይቀየር ነው የሚመስለን እንጂ ይቀየራል ያድጋል ማይለወጥ ነገር የለም 3 ወር ተደጋጋሚ ካረግነው አንድ ነገር እንደ ሀቢት እየሆነ ይመጣልና ግን ሀቢቱ ጥሩ ነገር ነው ወይ ብለን ማሰብን ማረግም ስላለብን ያስባለውና I think it's a good idea ስለ ራሳችን ብናወራ thank you ቅድስቴ በጣም ለማመስ thank you ሰላምዬ I think important ነው ስለ ራሳችን መጀመሪያ እኮ ሰው ራሱን ነው ፊክስ ማድረግ ያለበት አንቺ ውስጥ ያለውን ችግር ሳትፈቺ ለሌላ ሰው ልትፈቻችም ልጅሽን እኮ ሼፕ ልታረግ የምትችይው መጀመሪያ አንቺ ራስሽን መጀመሪያ አውቀሽ ነው ላይክ ከእንቅልፍሽ ስትነሺ በደንብ ሳስነቂ እኮ ሄደሽ ልጅሽን ቀስቅሰሽ ልታነሺው አትችይም እስቲ እንቅልፍ ውስጥ ስላለሽ ያንን ነው ፕሮሰስ የምታረጊውና ልትጋጩም ልትዩም ሙላ ትችያለሽ እና መጀመሪያ መንቃት አለብን ራሳችንን ማወቅ እኔ ለምንድን ነው እንደዚህ የሆንኩት ምክንያቱም አንቺ ውስጥሽ ደስተኝነት ከሌለ ዲፕሬሽን ካለ ብስጭት ካለ ንዴት ካለ ብዙ ነገር አለ ስፔሻሊ እዚህ ስትኖሪ ደግሞ ብዙ ተጽዕኖ የሚፈጥርብሽ ነገር አለና ሁለተኛ ሰዎች ጀጅ የሚያደርጉን ይመስለናል በእያንዳንዱ ነገር ላይክ እንደዚህ ቢያውቁብኝ ብለን ደግሞ እንዳያውቁብን ደግሞ ምን ፈጥረው ሌላ ዓለም አለ ራሳችን ቻሌንጅ የምናደርግበትና ከዛ አንፃር መጀመሪያ የራሳችንን ችግር ነው ይሄን ሁሉ ስሜት ከየት ነው የመጣው እንዴት ነው ልንፈታ የምንችለው ራሳችንን እኛ ደስተኛ ስንሆን ደስተኛ የሆነ ልጅ ይኖርሻል ፋሚሊ ይኖርሻል አብሮሽ ያለው በሙሉ ፖዚቲቭ የሆነ ነገር እዛ ላይ ታስተላልፊያለሽ ማለት ነው እና ያ ወይስ እንግዲህ ለሚቀጥለው ፕሮባብሊ ፐርሰናሊቲያችን እንዴት ነው ማሳደግ ያለብን ሜቢ ሰልፍ ዴቨሎፕመንት ብለን ከፐርሰናሊቲ ቼንጅ ጋር እንወያይበታለን በጣም በቃ እስከ አንቺ ዝግልን በቃ ደስ ይስከ ኦኬ እሺ ተከታታዮቻችን እንግዲህ እስካሁን ተከታትለውናል ብዬ ተስፋ አደርጋለሁኝ I hope እዚህ ጋር የተወያየንበት ያነሳነው ቶፒክ አስተማሪ ይሆናል ብዬ ተስፋ አደርጋለሁ ከተማራችሁበትም ያው ጠቃሚ ነገሮችን ከወሰዳችሁበትም ያው አስተያየታችሁን አድርጉልን ከናንተ ጥያቄዎች ቢመጡ ደግሞ የበለጠ የኛን ውይይታችንን ሊመራን ይችላል ምክንያቱም ለሌላው ሰው ሊጠቅም ይችላል ብለን የምናስበው ነው ማቅረብ የምንፈልገውና ጥያቄ ካለ አስተያየት ካለ ላኩልን በግል ልትጠይቁን ትችላላችሁ ስልካችን አለ ሰላምዬ ቅድም እንዳቀረብሽው ታች ሊንኩ ላይ ሜሴጅ ላኩልን እና ጥያቄዎቻችሁን ይዘን ተዘጋጅተንበት ቶፒኩን ይዘን እንቀርባለን ለሚቀጥለው ሳምንት አሁን እንደተነጋገርነው ምናልባት ስለ ልጆች ላይሆን ይችላል በሌላ ቶፒክ እንመጣለን ግን እስካሁን ያው ላይቭ ገብቶ ለተከታተሉን ከዚህ በኋላ ለሚያዩትም ምስጋናችን እያቀረብን እስከሚቀጥለው ሳምንት መልካም ጊዜ እየተመኘን እንጨርሳለን